ሱቆች ተቃጥለው እያባረሩ እያሳደዱ እያያዟቸው ጥፋትም ሆኖ ብቻ አልቆም። ስለዚህ ወደ ሌላ አቅጣጫ እያመራ ስለሆነ እያየናቸው እየሰማናቸው መሆኑን ማስገንዘብ ይኖርብናል። አንድ ይሄ ነው። ሁለት ይሄ የመጨረሻ አይሆንም። ታስታውሱ እንደሆነ የዛሬ 7 ዓመት እዚህ መስጂድ ላይ ተሰባስበን በኢትዮጵያ ሙስሊሞች ጉዳይ ላይ ውይይት አድርገናል፣ ገንዘብ አሰባስበናል። እዚቹ መስጂድ ላይ እዚህ ቦታ ላይ እንደዚሁ ነበር የተሰባሰበ። ስለዚህ የአጭር ጊዜ ወይም የአንድ ጊዜ ነገር አይደለም። እንደውም አንድ እህቴ ሰላም አለይኩም ብላ ቅድም ታች ስታናገረኝ ትዝ ያለኝ፣ ስሟን አልጠቅስም። የተዋወቅነው በእንደዚሁ በኢትዮጵያ ሙስሊሞች ጉዳይ ላይ ነበር። ያኔ የዛሬ 7 ዓመት በአካል ተገናኝተን በእንደዚሁ አይነት ስራ ላይ ተገናኝተን አሁን በ7 ዓመት ተመልሰን በተመሳሳይ ችግር ላይ ተገናኝተን፣ ስለዚህ የመጨረሻችን ማለት ነው። አላህ ኸይር ያደርግልን እንጂ የሚለቁን የሚተውን ነገር አይደለም። ስለዚህ ከዛ አንጻር ነው እንደዚህ አጣድፈን ብዙ ጊዜ ሳንሰጣችሁ በደንብ እንድትዘጋጁበት ብዙ ነገር ማድረግ የሚችሉበትን ጊዜ ሳንሰጣችሁ እባካችሁ ኑና እንወያይ ያልነው ከዚህ አንጻር ነው። አፉ በሉ። በተለይ ኡስታዞቻችን በኡስታዞቻችን በኩል በእህቶቻችን በኩል ብዙ ቅሬታ ደርሶናል። ትክክል ነው ቅሬታችሁ። ሶስተኛ ነጥቤ ያው የነበረና የሚቀጥል ነው ትግራችን። እንደው አላህ መላ ይበላቸው አላህ ያብጅልን እንጂ የሚለቁን አይነት ነገር አይደለም። ሌላው ወንድማችን አብዱራሂም ኸይር ጀዛውን አላህ ይክፈለው ቤተሰቦቹን ስራውን ትቶ ታሪኩ በአብዛኞቻችን እናውቀዋለን። ከሀገርም የተሰደደው የዛሬ 7 ዓመት በተነሳው የሙስሊሞች ጥቃት፣ የሙስሊሞች እስራት፣ የሙስሊሞች ግርፊያ፣ የሙስሊሞች ሞት ነው ሀገር የተሰደደ። እዚህ እስኪደርስ ድረስ ሌሎች 2 ሀገሮች ተንከራቷል። አሁንም ነገሩን መልኩን ቀይሮ መጣና ሰላሙን እየነሳው ነው ይሄ ወንድማችን ማለት። ስለዚህ በተጣበበ ጊዜው ልናገኘው የሚችለው የተሻለ አማራጭ የነበረው ይሄንኛው ዊኬንድ ነው። ነገሩ ሌላ መልክ ሳይዝ፣ ነገሩ ሌላ ስር ሳይሰድ እስኪ ብቅ በልና ተገናኝተን ውይይት እናድርግበት ከሚል አንጻር ነው አንዱ ወደ ዛሬ ያደረግንበት ምክንያት ማለት ነው። ስለዚህ እነኚህና ሌሎችን ተያያዥ ነገሮች አካተን ነው ለዛሬ እንዲሆን ያደረግነው። በመጀመሪያ ይቅርታ፣ ሁለተኛ ደግሞ አላህ ኸይር ጀዛችሁን ይክፈላችሁ፣ ምንዳችሁን ከአላህ ጠብቁት። በዚህ ባጭር ጊዜ ሌላውን ነገር ጎን አድርጋችሁ ለዚህ ጉዳይ ላይ በመምጣታችሁ ማለት ነው። ኡስታዞቻችንም ኸይር ጀዛችሁ አላህ ይክፈላችሁ፣ የሚዲያ ወንድሞቻችንም እንደዚሁ ሌላውን ነገር በሙሉ ወደ ጎን አድርገው ይሄ ይብሳል ከዚህ የሚብስ ነገር የለም ብለው እንደዚህ እንደምታዩት በአማረ መልኩ ተዘጋጅተው ጠብቀውናል። ኸይር ጀዛችሁን አላህ ይክፈላችሁ። እንደ ወደ ዝግጅታችን ስናመራ አንዳንድ ነገር ጠቀስ አድርጌ አልፋለሁ። ያው የመግቢያ ንግግር ወይም ታለና መጣት የሚያደርግልን ሰው ይኖራል ብዬ ነበር፣ አደረኩት ማለት ነው። ጀዛከላ። ሌላው ወንድማችን አብዱራሂም የሐሩቱ ማለት ነው አሁን በተከሰተውና ተያያዥ ጉዳዮች ላይ እንዴት የተጀመረው ምንድን ነው፣ ከዛ በኋላ እየተደረገ ያለው ሴራ ምንድን ነው በሚለው ነገር ላይ ከ30 እስከ 40 ደቂቃ የሚፈጅ ያጠናከረው መረጃ ያቀርብልናል ኢንሻአላህ። ከዛ ቀጥለው ኡስታዞቻችን አሉ፣ ሼክ በሺር፣ ኡስታዝ አብዱሰላም፣ ኡስታዝ አብዱራሂም፣ ሌሎችም ኡስታዞቻችን የሚታያቸው ምክርና ለዚህ ወንድማችን ይሄ አናውንስ የተደረገም ነገር አይደለም፣ ተዘጋጅታችሁ እንድትመጡበትም የተነገረ ነገር አይደለም። ትንሽ እገዛ ይፈልጋል። ስራውን በጣም ህፃን ከ5 ዓመት በታች የሆኑ 3 ልጆች አሉት ይሄ ወንድማችን ማለት ነው። እኔ አንዳንዴ ይገርመኛል። ጠዋት ተነስቼ ቁርስ ከበላን በኋላ ፖስቶቹን ሳያቸው እኩለ ሌሊት ካለፈ በኋላ ይለጠፋቸው ነው። ጠዋት ላይ ደግሞ ተነስቶ ሌላ ነገር ፖስት ያደርጋል እና መቼ እንደሚተኛ ራሱ
ይገርመኛል ወላሂ አላህ አቅም ይስጠው እርዳታ ፈልጋለሁ ካሜራ እንኳን በስነ ስርዓቱ አንዳንድ ነገሮችን የምቀርጽበት ካሜራ መግዛት አልቻልኩኝም ተሰዶ ነው የመጣው ይሄ ልጅ በሙስሊም ጉዳይ ላይ ማለት ኮምፒውተር ጥሩ ነገሮችን ማስቀምጥበት መረጃዎችን ከስር እየተከታተለ መረጃዎችን ይሰበስባል እነኛ መረጃዎችን ማስቀምጥበት ኮምፒውተር እንኳን መግዛት አቅም አጥሮኛል እንደውም አንዱ የቪዲዮ ጥሪው ላይ ያደረገው ነገር ጠቅሰዋለሁ እኔ አረብ ሀገር የሚሉ እህቶቻችን ባስቸግራቸው የምጠይቃቸውን ነገር ያደርጉኛል ለእናንተ ግን ያሳፍራል ስለዚህ አንዱ ይሄንን ነው ኡስታዞቻችን ትምህርት እየሰጡ እንደው ካሜራ የሚገዛበት ነገርና ኮምፒውተር የሚገዛበት ነገር እናሰባስብለታለን በተቻላችሁ መጠን በዚህ እገዛ እንድታደርጉ ጥሪያችንን እናቀርባለን ከዛ ቀጥሎ ሐሳቦች ሪፍሌክሽን የሚባለው ማለት ነው እስኪ ምንድነው የተሰማችሁ ነገር ያመለጠ ነገር ካለ አብዱራሂም ያላገኘው መረጃ ካለ ሴራው ላይ የሚታያችሁ ነገሮች ካሉ ውይይት እናደርጋለን ከዛ ቀጥለን ከሚዲያ ውጭ የሆነ ወደፊቱ ምንድነው ማድረግ የሚጠበቅብን ፈርተን አይደለም ወላሂ እኛ ምናገረው ውይይት ምናቀደው ነገር መጥፎም ነገር አይደለም ሰውንም ለበደል አይደለም ሌላ እነሱ ዙልም ሰሩ ብለን ዙልም ለመስራት አይደለም ግን ውጤታማ እስኪሆን ድረስ እቅዳችንን በተቻለ መጠን ከሚዲያ ለማራቅ ያህል ማለት ከሚዲያ ውጭ የሆነ ቀጥታ ማይተላለፍ ምን እናድርግ ለወደፊቱ ምንድነው ማድረግ የሚጠበቅብን የሚል ውይይት እናደርጋለን በዚህም የነቃ ተሳትፎ እንድታደርጉ ጥሪያችንን እናቀርባለን መጨረሻ ላይ እሻችንን ሰግደን ወደ ቤታችን እንሄዳለን ስላዳመጣችሁ በጣም ብዙ ጊዜ ወስጃለሁ ስላዳመጣችሁኝ አመሰግናለሁኝ ይሄንን ፕሮግራም ወንድማችን ኢብሳ ይመራልናል ሌሎችም ወንድሞች ካጠገቡ ሆነው ያግዙታል ማይኩን ለኢብሳ ሰጣለሁኝ ጀዛኩሙላህ فليتفضل مشكورا والسلام عليكم ورحمه الله وبركاته بسم الله الرحمن الرحيم عفوا كم وجهي ነገር እንደው ማይክሮ ዳታ ይሄንን መጽሐፍ እዛ ጋር ፊት ለፊት መውጫው በር ላይ እናደርገዋለን ሙስሊም ጠልነት ኢስላሞፎቢያ የሚሉት የእንግሊዝኛ ተናጋሪዎች ማለት ሙስሊም ጠልነት በኢትዮጵያ የሰሜኑ ፖለቲካና አፈታሪክ ውርስ የሚል መጽሐፍ በቅርብ ጊዜ በወንድማችን ፈአይዝ መሐመድ ተጽፎ ታትሞ ገበያ ላይ ውሏል አብዱራሂም ዋጋው ስንት ነው ዋጋው 20 ብር መሰለኝ ዋጋው 20 ብር እያለ ነው ኢንሻአላህ ካሽ ያዛችሁ ቼክ ያዛችሁ ሰዎች ብዙ አይደለም መጽሐፉ ያለው የቆጠርኳቸው 18 ኮፒ ነው 28 ኮፒ ያህል ነገር ነው ያለው እንዳያልቅባችሁ እዛ ላይ አምጥቼ ደረድረዋለሁ ከአንዳንድ ደቂቃ በኋላ ይሄ ማድረግ አንድ እናነባለን እኛ መረጃ እንሰበስባለን ሁለተኛ ደግሞ ልጁ ጸሐፊዎቻችን ማበረታታት ይሆናል ጀዛኩሙላሁ ሰላም አለይኩም ወራህመቱላሂ ወበረካቱ አልመለስም ጋር በኋላ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إن شاء الله سكنتاتنا قرآن ربيتين إيقالله أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم
بارك الله فيكم وبرين إسلاما ورين دام سخينا إرقاتينا خبنجاني أسكي ونكتلوكا ومتنهدنو مقارب بيتين إسنجالة فنا سكنتان إسن أسكي إرتي ونكا ومتنتون تن إقرأ كومينيتي مسجد توفيق مسجد بلالي في أقصى مسجد توحيد وجين تقولان مسجد توفيق مسجد خينا خجل كبا خواص أورمو خيستي إسنيكو بيساني سكنتان تون أقوم بكمو أقوم بفضل ندرا فانا ماراتي نغاديو بچو توري سكنتا حال بيا ركنا حواس مسلمة ركنا بيتين خيستي ديو جرو إلالشي سودان وبرزتنا غازيexeessaa fi aktivistii islaamaa beekamaa Abdurahiim Ahmed Washington DC irraa asitti isin afeeranii haala yeroo irratti waan takka nama ganamaa galgala jala bu'ee miidiyaadhaan waan biyya keessatti ta'u jiru ustaazota qunnamuudhaan qaama muslimaaf dhaabbate biyya keenyaatii fi biyyoota alaa keessa jiru qunnamuudhaan waan hedduu dinqii dalagu jira jechuudha. Kanaaf guyyaa har'aa Abdurahiim asin qabannee akkasuma imaaman keenya imaaman masjida sadeenu dhufanii ergaa nuu dabarsanii obboleessa keenya irraayis waan haala yeroo wal dhageeffanne akkasuma mariillee goonee boodarrattillee ibsa ejjennoo barbaachisaa asirraa dabarsina. Guyyaan har'aa kan rakkina biyya keenya keessatti deemu jiru kan hanga ammaa mootummaan gabbaatee deebisaa ittiin kennin kan hanga ammaa deebisaa takkan argatiin san itti wal mari'annee tartiiba goonu jechuudha. Jazakumullahu khairan barakallahu fiikum. ውድ ወንድሞችና እህቶች ፕሮግራማችን አሁን ጀምረናል። ፈድሉ ከኔ በፊት በአማርኛ ስለተናገረ እኔም በኦሮምኛ እሱ የተናገረው ነው የገለጽኩት። አሁን ጊዜው የአብዱራሂም ይሆናል። አብዱራሂም ፕሬዘንቴሽን አዘጋጅቶ እየጠበቀን ነው። ከ30 እስከ 40 ደቂቃ ያህል ጊዜ እሱ ሰጠን ፕሬዘንቴሽኑ ማለት ነው። ሀገራችን ውስጥ እየተካሄደ ያለውን የመስጊዱ ቃጠሎ በሞጣ ውስጥ የተቃጠለውን ብቻ ሳይሆን ይሄ ሽግግሩ ከመጣ ወዲህ እስከ 35 የሚጠጋ መስጊዶቻችን በኢትዮጵያ ውስጥ ስለተቃጠሉ እሱን አብዱራሂም በፕሬዘንቴሽን መልክ ያቀርብልናል። ፕሮግራሙን ለአብዱራሂም እለቃለሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. በመጀመሪያ ደረጃ እዚህ ያላችሁ ኮሚኒቲዎች በአንድ ላይ ይህንን ፕሮግራም በማዘጋጀታችሁ ይህ የተሳካ ፕሮግራም እንዲካሄድ ጥረት ስላደረጋችሁ ሁሉ አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን አላህ ይክፈላችሁ ማለት ፈልጋለሁ። ከዚያ በመቀጠል ደግሞ የዲናችሁ ጉዳይ አስጨንቃችሁ ትንሽ የመኒሶታ ብርዱ ራሱ ከባድ ነው። ዲሲ እንደዚህ ያለ ቅዝቃዜ የለምና ይህንኑ ቅዝቃዜ ብርዱ ሳይበግራችሁ በመሰባሰባችሁ የዲን ጉዳይ አስጨንቋችሁ ነውና አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ ለማለት ፈልጋለሁ። ሐቂቃ ያው የዲናችን ጉዳይ ከምንም በላይ የማንደራደርበትና በህይወታችንም ቅድሚያ ልንሰጠው የሚገባ ጉዳይ መሆኑ የሚታወቅ ነገር ነው። የሀገራችን ወቅታዊ ሁኔታ ደግሞ ከምንም በላይ አሳሳቢ ሆኖ እናገኘዋለን። ለውጥ የሚባለው ነገር ከመምጣቱም በፊት መጣ ከተባለም በኋላ ሙስሊሙ ማህበረሰብ በተጨባጭ አገኛቸው የምንላቸው ነገሮች ምናልባት ሲደርስበት ከነበረው በደል አንፃር ብዙ ያገኘን የመሰላቸው ብዙ የተጠቀምን የመሰላቸው ሰዎች ሙስሊሙ ላይ ያራመዱት አቋም ያሳዩት የጥላቻ መልእክት በብዙዎች ልብ ውስጥ ሰርጾ በሌሎች ሀገሮች የምናያቸው የሙስሊም ጥላቻ የምንላቸው ነገሮች በገሃድ እስከ መታየት ጀምረዋል። ማንኛውም ድርጊት ከመፈጸሙ በፊት የሚቀድመው በልብ ማሰብ፣ ከዚያ በቃል መግለጽ፣ ከዛ በኋላ ወደ ድርጊት ነው የሚያመራው።
የሞጣውን ድርጊት እንግዲህ ከቅርብ ጊዜው ስንነሳ የሞጣውን ድርጊት በምናይበት ጊዜ ከሱ በፊት መነሻ የሆኑት ነገሮች ምንድናቸው የሚለውን ማየትና መመርመር ያስፈልጋል። በተለይ ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊት ገና ለመምጣት ሙከራ እያደረጉ ከነበሩበት ጊዜ በፊት ነው የሚጀምረው። ሙስሊሙን አስመልክቶ በተለይ እንደ ስጋት የማየቱ ነገር በሰፊው ሲሰራበት የነበረ ጉዳይ ነው። ህወሓት እንኳን ለመጨረሻ ጊዜ ስልጣኑን ለመልቀቅ እየተንገዳገደ ባለበት ሰዓት ውጭ ለሚገኙ የዲፕሎማቲክ ማህበረሰብ አባላት እንደ መጨረሻ ካርድ ማስፈራሪያ የተጠቀመው አሁን ለኦሮሞ ስልጣን ቢይዝ አብዛኛው ሙስሊም ስለሆነ ሙስሊሙን ልከላከልላቸው የምችለው እኔ ነኝ፣ ስለዚህ እባካችሁ ሲል ነበር የተማጸነው። ለዚህ ደግሞ ምስክርነት የሚሰጡት በአሜሪካ በአምባሳደርነት በመንግስትነት በድሮ መንግስት ሲሰሩ የነበሩት አምባሳደር ካሳ የተባሉት ኢሳት ላይ ቀርበው ይህንን አስመልክተው የተናገሩትን አጭር ነገር የአንድ ደቂቃ ንግግር እሱን አስደምጣቸዋለሁኝ ኢንሻአላህ። እስኪ በደንብ ስሙት፣ እዚህ ጋራ በደንብ ስሙት ኢንሻአላህ። እስኪ ሻንጣ ይታል እስኪ እሺ እንደገና ልመልሰው ኢንሻአላህ። እሺ እሺ ወያኔ ዶክተር አብይ አህመድ እንዲመረጡ ያልፈለጉ በተለያዩ ገልጿል። ለዓለም አቀፉ ህብረተሰብ ወኪሎችን አንዳንዴ በጣም አስጊ በሆነ መልኩ ጭምር ጠላታችን እስላም ነው፣ እስልምና ነው። እስልምናን ለመዋጋት ደግሞ ከትግራዋይ የበለጠ ክርስቲያን የለም። የኦሮሞ ክፍል ግኝት ነው፣ እንደውም እስላም ይበዛበታል እና የዚህን አይነት ሪስክ መውሰድ ስለማንፈልግ በሚል እንዲህ ወደ ትግራይ ወደ ደቡብ ሌላ አማራጭ የሚፈለግ ሊያግባባ የሚቀርበት ሁኔታ አለ። እንግዲህ እንደሰማችሁት ነው። የአምባሳደር ካሳ ሙስሊም አይደሉም፣ ክርስቲያን ናቸው። ነገር ግን እንግዲህ እርሳቸው እንደሚገልጹት ህወሓት ለመጨረሻ ጊዜ እንኳን የተናገረው ይህንን ነው። እንደምታውቁት ህወሓት መጀመሪያም ወደ ስልጣን በመጣበት ጊዜ ፕሬዚዳንት ሊሆን የነበረው ዶክተር ጀማል አብዱልቃድር የተባለ ነው። ቤተሰቦቹን ሁሉ ተሰናብቶ እንግዲህ ፕሬዚዳንት ለሆን ነው ተመርጫለሁ ብሎ ሽኝት አድርገውለት ከነበረበት የጅማ አካባቢ ሰው ይመስለኛል ሽኝት ከተደረገለት ቤተሰቦቹን ከተሰናበተ በኋላ ነው ቤተ ክህነቷ ባደረገችው ተቃውሞ ምክንያት ስልጣኑን ሳይዝ ቀርቷል። ነጋሶ ተመርጧል። ነጋሶ የነጋሶ መንገድ በሚል በተጻፈው ዳንዲ ነጋሶ የሚል ይመስለኛል መጽሐፉ ርዕስ፣ እዛ ላይም ዶክተር ነጋሶ ገልጸዋል። ከኔ በፊት ፕሬዝዳንት ሊሆን የነበረው ሌላ ሰው ነው፣ በመጣበት አካባቢና በያዘው እምነት ምክንያት ያንን ቦታ በድንገት ነው እኔ ያስኩት ብለው በግልጽ ነጋሶ እስከ መጽሐፍ ደረጃ ደርሰዋል። እንግዲህ የሙስሊሙን በምናይበት ጊዜ እንደ ስጋት መታየት የጀመረው ዛሬ አይደለም። ዶክተር አብይም ወደ ስልጣን ከመጣ በኋላ ሙስሊም ባለስልጣናት በስተዋል የሚሉ ቃላምባ በተባለ መጽሔት ላይ በሰፊው ሲጻፍ ነበር። ሙስሊሞች በስተዋል፣ ሙስሊሞች በጣም መብት እየተከበረላቸው ነው የሚል ነገርም ሲነሳ ነበር። በቅርቡ እንኳን ቤተክርስቲያን ተቃጠለ ተብለው ሲኖዶሱ ለዶክተር አብይ በፊት ለፊት ቀርበው
ከጻፏቸው ደብዳቤዎች መካከል አንደኛው በደብዳቤያቸው ላይ የሲኖዶሱ ከጻፋቸው ደብዳቤዎች መካከል አንደኛው የሙስሊሙ ባንክ ተፈቅዷል እንዲሁም የሸሪዓ ፍርድ ቤት በሚል ነበር በደብዳቤያቸው ላይ የገለጹት። ከዚያ በኋላ ቀጥሎ ያሉት በሶማሌ የተደረገውን የመስጂድ ቃጠሎ መነሻ በማድረግ ሰፊ የሆኑ ቅስቀሳዎች በሰፊው ሲሰሩ ነበር። በማህበራዊ ድረገጽ ከፍተኛ የሆኑ ቅስቀሳዎች ይደረጉ ነበር። ከማህበራዊ ሚዲያ በተጨማሪ በየቤተ ክርስቲያኑ ሙስሊሞች እያቃጠሉ ነው፣ እስላማዊ መንግስት እየመጣ ነው የሚሉ ቅስቀሳዎች በሰፊው ይደረጉ ነበር። ፊልም ሲያሳዩ የነበሩት እንዲሁም ውስጥ ለውስጥ በዋትስአፕ ግሩፖች፣ በቴሌግራም ግሩፖች፣ በፌስቡክ ሜሴጅ ግሩፕ በመፍጠር ጭምር ከፍተኛ ቅስቀሳ ይደረግ ነበር። በተለይ የዋህ የሆነውን የክርስቲያኑን ማህበረሰብ በጣም ሽብር ውስጥ የሚያስገባ ድንጋጤ ውስጥ የሚከቱ ጽሁፎች በሰፊው ይጻፉ ነበር። ለምሳሌ 650 ዓመት የቆዩ መነኩሴ በቅርቡ ሞተዋል። እነሱ ያሉት ነው የምነግራችሁ። ሰውየው 600 ዓመት ይቆዩ አይቆዩ ለጊዜው እኔ ማረጋገጫ የለኝም። ለማንኛውም እርሳቸው ሲሞቱ የተናዘዙት ኑዛዜ አለ። ለእስላም የሚያደላ መንግስት ይመጣል፣ ከአረቦች ጋር ግንኙነት ይመሰርታል፣ ትንቢቱ ሊፈጸም ነው የሚል ነገር ተነግሯቸዋል። ስለዚህ አሁን ምንድነው ዶክተር አብይ ከአረብ ሀገራት ጋር የሆነ ነገር ግንኙነት ሲያደርግ አይምሯቸው ላይ ክሊክ የሚያደርገው የተባለው ትንቢት ደረሰ የሚል ፍርሃት ውስጥና ስጋት ውስጥ እንዲወድቁ የሚያደርጉ ሰፊ ቅስቀሳዎች ሲደረጉ ነበር። በዋትስአፕ አጋጣሚ ሆኖ እንደውም ለሌላ ክርስቲያን ላክን ያሉት ቪዲዮ የሆነ ሙስሊም ወንድማችን ጋር ደርሶ ልኮልኝ ነበርና በጣም የሚዘገንን የውጭ ሀገር ፊልሞች ሁሉ ያሉበትና በጣም ዘግናኝ የሆነ በፊት ደግሞ አንድ ጊዜ ጉራጌ እንደምታስታውሱት ከ10 ዓመት በፊት 6 መስጊዶች በአንድ ጊዜ የተቃጠሉበት ነበርና እዛ ላይ የታዩ ቪዲዮዎችን ጭምር በማቀናበር ከውጭ ሀገርም ጭምር በመውሰድ በጣም ሰቅጣጭ የሆኑ ፊልሞች በሰፊው ይታዩ ነበር። ምናልባት እንደው ያው ያለን ሰዓት አጭር ስለሆነ ለማሳየነት ያህል ነው ቀንጨብ እያደረግኩ ምን ያህል ከባድ ሴራ እንደተሰራ እንድታውቁት ያህል ለማሳያነት ያህል ሲተላለፉ የነበሩ ነገሮች ምንድናቸው የሚለውን እንድታዩት ነው። እና በሰዎች በፓልቶክ ሲናገሯቸው የነበሩት መስጊዳችን 8 መስጊድ ባንዴ በመቃጠሉ ፓልቶክ ሩም ላይ ሰዎች ስሜታዊ ሆነው ሲናገሯቸው የነበሩ ድምጾችን ሁሉ እየቆራረጡ መስጊዳችን ከተቃጠለማ ለምን እኛስ ቤተክርስቲያኑ ዝም እንላለን ብሎ ያው የኛ ሰው ታውቁታላችሁ በዲኑ ጉዳይ ሲነካበት ማንኛውም ሰው ፊል እንደሚያደርገው ፊል ያደርጋል። ያኔ ከ10 ዓመት በፊት የተነገሩ ንግግሮችን በሙሉ እየቆራረጡና እየመራረጡ ዘግናኝ የሆኑ ፊልሞችን ጭምር በማሳየት ክርስቲያኑን የማነሳሳት ስራ ይሰራ ነበር። እሺ እንግዲህ አለፍ እያልኩ ነው ያሳየኋችሁ። እንግዲህ እነዚህ የምታያቸው በጣም ቀስቃሽ የሆኑ ንግግሮችና በጣም የሚዘገንኑ ፊልሞች ጭምር በቤተ ክርስቲያን ጭምር እየታየ ከፍተኛ ቅስቀሳ ይደረግ ነበር። በምስራቅ ጎጃም አካባቢ እንደዚህ አይነት ቅስቀሳ እየተደረገ መሆኑን
የአካባቢው ነዋሪዎች ፊልሙን ካዩ በኋላ አብረው በሚያውቋቸው ሙስሊሞች ላይ ጭምር ሲቀየሩባቸው ይህን አስመልክቶ የሞጣው ቃጠሎ ከመድረሱ በፊት ሃሩን ቲዩብ ላይ የአካባቢውን ነዋሪዎች በማነጋገር እኔም በፌስቡክ ገጽ ጭምር ገልጫለሁ እና አህመድ ዲንጀበልም እና ያሲን ኑሩም ሼር አድርገውት ነበር። በሰዓቱ የሞጣ ቃጠሎ ከመድረሱ ከ20 ቀን በፊት ነው። ፊልም እያሳዩ ነው እንደዚህ ያለ ስጋት አለ ሲሉ እኔም ኦፊሻል በሆነ መልኩ አገሩን የሚወድ ሙስሊም ክርስቲያን እየተደረገ ያለው ቅስቀሳ አደገኛ ነው፣ ሙስሊሞች ይህንን አደረጉ የሚለው ቅስቀሳ ሌሎች ላይ ጥላቻ ስለሚፈጥር ሌሎች ላይ አደገኛ ቅስቀሳ ስለሆነ ይህን ነገር ሰምቶ ዝም ያለ ያላስቆመ ነገ አላህ ፊት ይጠይቃል ብዬ በሰዓቱ እኔም በፌስቡክ ገጽም ሃሩን ቲዩብም ላይ ገብቶ መከታተል ይቻላል የአካባቢው ነዋሪዎች አናግሬ ቀርቦ ነበር። በማህበረ ቅዱሳን 24 ሰዓት የቴሌቪዥን መስኮት ከፍቷል። በሱም ላይ እንደዚሁ ቄሶች በጣም አደገኛ የሆኑ ቅስቀሳዎችን በሰፊው ያደርጉ ነበር። እዚህ ሀገር የተደረጉ ሰልፎች እንደቀላል ልታዩቸው አይገባም። በተለይ እዚህ ላይ እያይዤ የምነግራችሁ ነገር ላለፉት ጊዜያት ምናልባት ከጀዋር ጋር ተያይዞ ሲደረጉ የነበሩ ሰልፎች እዚህ ጋር የጀዋር ደጋፊ ልትሆኑ ትችላላችሁ፣ ጀዋርን በፖለቲካ ጉዳይ የምትቃወሙ ልትሆኑ ትችላላችሁ። እኔ እሱ ጉዳይ አይደለም፣ የራሳችሁ ምርጫና ፍላጎት ነው። ነገር ግን አስታከው ሲያነሷቸው የነበሩ ሰልፎች ላይ ሲነገሩ የነበሩ መልእክቶች ጉዳዩ ከጀዋር የፖለቲካ አመለካከት ጋር ሳይሆን ገና ለገና ስሙ ጀዋር መሐመድ ስለሆነ ከእስልምና ጋር የተያያዙ ነበር። ለተባበሩት መንግስታት ለሌሎች መንግስታቶች ሲቀርቡ የነበሩ ሪፖርቶች በሙስሊሞች 76 ቤተክርስቲያን ተቃጠለ የሚል ሪፖርት ነበር ሲቀርብ የነበረው። ምክንያቱም በዓለም አቀፍ ደረጃ ተቀባይነት የሚኖረው ጉዳዩ ከእስልምና ጋር ከተያያዘ ብቻ ነው ትርፍ የምናገኝበት ብለው በማመናቸው እዚህ ያሉ የኢትዮጵያ ኮሚኒቲዎችን ጭምር ለራሳቸው ፍላጎትና ዓላማ በመጠቀም ከፍተኛ የተቀናጀ ቅስቀሳ ይደረግ ነበር ማለት ነው። በሰልፉ ላይ ሲደረጉ የነበሩ ማስረጃዎች በብዛት አሉ። ለምሳሌ ሲነገሩ ከነበሩት መካከል ሰልፍ የወጣ ነው ሙስሊሞች ቤተክርስቲያን ስላቃጠሉ ነው ብለው እስከ መናገር ደረጃ ላይ ደርሰዋል ማለት ነው። በቅርቡ በሚደረጉ ኢንተርቪዎችም ላይ እንደምታዩት የሚገለጹት ነገሮች ያንኑ የሚያመላክቱ ሆነው እናገኛቸዋለን እና ቅስቀሳው የጀመረው ከዚያ ነው ማለት ነው። በፖለቲካ ሽንፈታቸውን ሙስሊሙን ሁሉም ፖለቲከኛ እንደ ካርድ የሚጠቀመው እንደ ካርድ የሚመዘው ቅድም እንዳያችሁት ከወያኔ ጊዜ ጀምሮ ሙስሊሙን እንደ ካርድ ነው ማለት ነው የሚጠቀሙበት። ዓለም አቀፍ ተሰሚነት እናገኝበታለን ብለው ስለሚያስቡ ከዚያ በኋላ የሆነው ነገር በቀጥታ ወደ ሞጣው ጉዳይ ነው የማልፈው። ሞጣ ላይ የተከሰተው ነገር እጅግ አደገኛ የሆነና ቀድሞ የታሰበበት የተጠናበት ነው። ከጥቂት ቀናት ድርጊቱ ከመፈጸሙ በፊት የሙስሊም ቤቶችን የተከራዩ ክርስቲያኖች ካሉበት ቤት እንዲለቁ፣ የሙስሊም ሱቆችን የተከራዩ ሰዎች ካሉበት ቦታ እንዲለቁ ነው የተደረገው። በጣም በተደራጀ መልኩ ነበር ቅስቀሳ ሲደረግ የነበረው። ከቅስቀሳዎቹ መካከል በመጀመሪያ ከዛ በፊት በነበሩ ጊዜያት ሰንበት ላይ የወጣት ማህበራት የአማራ ወጣት ማህበር በሚባሉት በኩል ሲደረግ የነበረው ቅስቀሳ እሁድ በሰንበት ስራ መስራት የለባችሁም የሚል ነበር ሲደረግ የነበረው ቅስቀሳ። በሙስሊሞችን አስመልክቶ ካሁን በፊት ጎጃም አካባቢ የሙስሊም ምግብ ቤቶች በዝተዋል በሚል እንደ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ አማካሪ ጭምር ቅስቀሳ ሲያደርግበት የነበረ ጉዳይ ነው። እሱን አስመልክቶ ወደ ኋላ ላይ በሰፊው መለስበታለሁኝ። እንግዲህ አጣሪ ቡድኑ ወደ ሞጣ ከሄደ በኋላ ያዘጋጀው ሰፊ ሪፖርት አለ። እንግዲህ ባለፉት ዓመታት በሞጣ በሚገኙ ሙስሊሞች ላይ የተለያዩ ቅስቀሳዎች ሲደረጉ ነበረ። ምእመናን ከመስጂድ ወደ ቤታቸው ሲያመሩ በጨለማ በመደብደባቸው ህይወታቸው ያለፈ ድብደባ የተፈጸመባቸው አሉ። እነዚህ ሁሉ ጥቃቶች ከመድረሳቸው በፊት ሙስሊሙ ማህበረሰብ በክርስትና የበዓል ቀናት በሰንበት በማርያም በገብርኤል ንግድን ጨምሮ ሌሎች ኢኮኖሚያዊ ተግባራትን እንዳያከናውን የከተማው መንግስታዊ መዋቅር ሳይቀር እሱን መዋቅር ጭምር በመጠቀም ጫና ይደረግባቸው ነበር። ይህ ነገር እንግዲህ እያደገ መጣ። ሙስሊም ጠልነትና የወጣቶች ስራ አጥነት ለመባባሱ አይነተኛ ሚና ሆኗል። የስራ አጥ የሆነ ወጣት ሌላው ሰው ሰርቶ ህይወቱን ሲለውጥ ንግዱን ሲያከናውን
በምን አጋጣሚ ፈጥሬ ልዝረፈው በምን አጋጣሚ ተጠቅሜ ላክስረው ወደሚል ነገር ነው። እንግዲህ እንደነገርኳችሁ ስሜት ቀስቃሽ የሆኑ ቪዲዮዎች ገጠር በሆኑ በተደራጀ መልኩ አንድ አካባቢ ብቻ አይደለም የሚታየው በየቤተ ክርስቲያኑ በየወረዳው በየአጥቢያ በየደብሩ አሁን ቀደም ያሳዩኋችሁ ምክንያቱም መልእክቶቹ ቢሰሙና ቢተላለፉ በጣም ዘግናኝ ስለሆኑ ጭምር ነው ያለፍ አለፍ በያሳዩኋችሁና በጣም ሰዎችን በእነሱ ቦታ ሆናችሁ ብታዩት አይምሮን ሊቀይር የሚችል ነው። ለምሳሌ ሩዋንዳ ውስጥ የተፈጸመውን ዘር ጭፍጨፋ በመናይበት ጊዜ አብሮ አደግ ጎረቤት የሆነው ነው ሚዲያዎች የዛኔ ሲሰሩ የነበረው ሚዲያ አይምሮን ቀይሮ የመጀመሪያ አሳዳጅ የነበረው አብሮት የተማረውን የሁሲናቱን ነው ሲያሳድድ የነበረው ሚዲያ በባህሪው ትልቅ ተጽዕኖ ስላለው በዛ መልኩ እንግዲህ ሌላው ቀርቶ ማብራት የሌለባቸው አካባቢዎች ላይ ሳይቀር እንኳን ጄኔሬተር እየተጠቀሙ ሲፈጽሙ ነበር። ድርጊቱ ሙሉ በሙሉ የሽብር ተግባር ነው። የሽብር ተግባር የምንልበት ምክንያት የሽብር ተግባር ተብሎ በተደራጀ መልኩ ንብረት የማውደም ስለሆነ እንግዲህ ሪፖርቱ በጣም ሰፊ ስለሆነ ያለንም ጊዜ አጭር ስለሆነ አለፍ አለፍ ያልኩ ነው ማነሳው። ንብረቶች ተዘርፈዋል። የእምነት ቦታዎች 3 መስጊዶች ሙሉ በሙሉ ወድመዋል። እንደዚሁም አንዱ ተጀምሮ ተርፏል። የአካል ጉዳት በሰዎች ላይ ደርሷል። የመኖሪያ ቤቶችና ንግድ ተቋማት በሳት የማቃጠል ማውደም ተፈጽሟል። ከ150 በላይ የሚቆጠሩ የእስልምና እምነት ተከታዮች ሱቆች በጥንቃቄ እየተመረጡ ተዘርፈዋል። ንብረት ማውደም ተፈጽሟል። ብዙ ነው የሆነው የተፈጸመው በቃጠሎ ላይ በፎቶ ጭምር የታገዘ ነው ሪፖርቱ። እንግዲህ በመስጊዶች ላይ የደረሰው ውድመት ይሄን ይመስላል። ለምሳሌ ይሄ የምትመለከቱት ሙሉ በሙሉ እንዲወድሙ የተደረገው የተቃጠለው የጀሚዑል ኸይራት የሚባለው መስጂድ ነው በምስሉ ላይ የምትመለከቱት። ይህ እንግዲህ ሙሉ በሙሉ እንዲወድም የተደረገ መስጂድ ነው። ከዚህ በተጨማሪ እንግዲህ በምትመለከቱት መልኩ የአላህ Subhanahu Wa Ta'ala ቁርአን የሆነው በእንደዚህ ያለ መልኩ ዶግ አመድ እንዲሆን ተደርጓል። ባጃጆች እነዚህ በመስጂድ ውስጥ እንግዲህ ከተቃጠሉት ባጃጆች መካከል ነው። ለአንድ ወጣት ባጃጅ ማለት ምናልባት ከአላህ በታች ህይወቱ ማለት ነው። ቤተሰቡን የሚያስተዳድርበት ህይወቱን የሚቀይርበት ነው። እንደ ተራ ነገር አይደለም። ምናልባት የመሰባበሬ ምናምን አይደለም። በእንደዚህ ያለ መልኩ ሆን ተብሎ ታስቦበትና ታቅዶ የተሰራ ሰፊ ስራ ነው። በእሳት የወደሙ የመስጂዱ ዋና ኢማም ተከራይ ሱቆች ናቸው የምትመለከቷቸው። የኢማሙን ቤትም ጭምር እስከ ማቃጠል ደረጃ ላይ ደርሷል። በሙባረክ በሚባለው መስጂድ እንደዚሁ ተፈጽሟል ማለት ነው። በመስጂዱ ውስጥ የተቃጠሉ ተሽከርካሪዎች አሉ። ጉዳቱ በጣም ሰፊ ነው። የሰላም መስጂድ የሚባለው አካባቢ ነዋሪዎችም ይህ እንግዲህ ተከምሮ የምትመለከቱት ተቃጥሎ የወደመ የአላህ Subhanahu Wa Ta'ala ቁርአንና በእጅ የተጻፉ ቅርሶች ጭምር ነው። በወረቀት ብቻ ሳይሆን በእጅ ጭምር የተጻፉ ቁርአኖችን እናገኛለን ማለት ነው። እንግዲህ በተለይ የዓይን እማኞች እንደገለጹት በመስጂድ አካባቢ ከፍተኛ የሆነ ቅስቀሳዎች በሰፊው ይደረግ ነበረ። ተቃጠለ የተባለው ቤተክርስቲያን ጉዳይ በጣም የሚያስገርም ነገር ነው። እንግዲህ ተቃጠለ የተባለው ቤተክርስቲያን ይሄ በምስሉ ላይ የምትመለከቱት ነው። ኋላ ላይ ተቃጠለ የተባለው አውድ የተሰኘ የቤተክርስቲያኑ ቁስ አካል ነው። ያንን የተመረጡ ዲያቆኖች ናቸው የሚነኩት እዛ ቦታ ላይ የሚገቡት ራሱ ማለት ነው እንጂ እንኳን ሙስሊም ሊደርስበት ቀርቶ አይደለም ክርስቲያን እንኳን የሚደርስበት አይደለም ቦታው። ይህ የምትመለከቱት አውድ የሚባለው ቦታ ነው። እንግዲህ ቃጠሎ የምትመለከቱት ቤተክርስቲያን እንግዲህ ሙሉ በሙሉ ቃጠሎ ደረሰበት የተባለው ነው። እንደምታዩት ምንም የሆነው ነገር የለም ማለት ነው። በአሽከርካሪዎችም ላይ እንደዚሁ ሰፊ የሆነ ጥቃት ደርሷል። ይህ የምትመለከቱት እንግዲህ በንግድ ሱቆች ላይ የደረሰ ተግባር ነው። የሚገርማችሁ ነገር ህንጻው ሙስሊሞች ያሉበትን የማቃጠል ተግባር ነው ያደረጉት። ክርስቲያኖቹ ያሉበትን ግን ምንም ነገር አልነኩትም። እስካሁን ድረስ የሚገርማችሁ ነገር ክርስቲያኖቹ ሱቃቸውን ከፍተው እየሸጡ ነው ያሉት። ሙስሊሞቹ ግን ንብረታቸው ሙሉ በሙሉ እንዲወድም ተደርጎ ባዶ ነው የቀረው። ይሄው ተመልከቱ። አሁን ባዶ መደርደሪያ የቀረው ይሄ የምትመለከቱት
የሙስሊም ነጋዴው ሱቅ ነው። ይሄ የምትመለከቱት ደግሞ ምንም ያልተነካ እንደውም ስራ ቦታ ላይ ያለው አሁን በቅርቡ የተነሳ ፎቶ ነው። የክርስቲያን ነጋዴው ሱቅ ነው ማለት ነው። ሙስሊሙ ባዶ መደርደሪያ ታቅፎ በእንደዚህ ያለ መልኩ ነው የቀረው ማለት ነው። ይህ እንግዲህ ጥቅም ላይ እንዳይውል መሰባበርና ማውደም የጥፋት ኃይሉ የሚዘርፈውን ንብረት ዘርፎ በሚከተለው መልኩ አውድሞታል። ጥቅም ላይ እንዳይውል ጭምር ማለት ነው። የሚዘርፉትን መዝረፍ ብቻ አይደለም፣ ከዘረፉ በኋላ ሌላው እንደዚህ የምትመለከቱት ፕላስቲክ እንኳን ይዘነው ብንሄድ ብዙም ላይ ጠቅመን ይችላል። ነገር ግን ለምን ስተርፎ ሙስሊሞች ይጠቀሙበታል። በእንደዚህ ያለ መልኩ እንግዲህ የመሰባበርና የማውደም ተግባር ተፈጽሟል ማለት ነው። ይሄኛው የምትመለከቱት ከሱቆች እየወጣ የተቃጠለ የሙስሊሞች ንብረት ነው። ከሱቆች እያወጡ ጭምር ያቃጠሉ ነበር። በእንደዚህ በምትመለከቱት መልኩ የማውደም ተግባር ተፈጽሟል። በቃጠሎ አደጋ የደረሰበት የሙስሊሞች ንግድ ማዕከል ደግሞ ይሄ በምስሉ ላይ የምትመለከቱት ነው። በጥቃት ተጎጂ የሆኑ ግለሰቦች አሉ። ለምሳሌ በምስሉ የምትመለከቱት አቶ መሐመድ ዳውድ የተባለው ግለሰብ ነው። ሌላኛው አቶ ሐሰን አብዲ የተባለ በወቅቱ ከባህር ዳር ወደ ማጣ ከተማ በህዝብ ትራንስፖርት በመጓዝ ላይ ያለ በተለምዶ ሙገር የሚባለው ገጠር ቀበሌ ሲደርስ ሙስሊም በመሆኑ ብቻ ጽንፈኞች እርሱን ለይተው ከመኪና በማውረድ ከፍተኛ ድብደባ ተፈጽሟል። ሌላኛዋ ወይዘሮ ሰዓድ አህመድ እንጀራ በመጋገርና የቀን ስራ በመስራት የምትተዳደር ስትሆን በተለምዶ አዳሻ ከሚባለው ሰፈር ወደ ካምፖ ሰፈር በመጓዝ ላይ ያለች ጽንፈኞች አግኝቷት ሂጃብሽን አውልቂ ብለው ደብድበዋታል። አንገቷ ላይ አድርጋ የነበረውን ሙስባሃ በጥሰው ጥለውባታል። የሉካን ቡድኑ አባላት እንደተመለከታት በደረሰባት ድብደባ አናቷ ላይ የመፈንከት አደጋ ተፈጽሞባታል ማለት ነው። ታህሳስ 10 በሞጣ የደረሰው ንብረት በምንመለከትበት ጊዜ በብር ግምታዊ ውድመት በ0% ሲጠቀስ እንደዚህ በምትመለከቱት መልኩ ነው የደረሰው ውድመት። መስጂድ፣ የንግድ ተቋማት ላይ የደረሰው ውድመት 44%ን ይዛል። የመኖሪያ ቤቶች የደረሰው ውድመት 2% ይዛል። በአክሲዮን መዋጮ የተገነቡ ህንፃዎች፣ ካፌና ምግብ ቤቶች፣ ፎቶ ቤቶች፣ ላውንደሪ፣ ተሽከርካሪ ሌሎችንም ጨምሮ እንግዲህ በምትመለከቱት መልኩ በአሃዝ ተገልጿል። የወደሙ የሀብት አይነት መስጂድ 4፣ የንግድ ተቋማት ብዛት 96፣ የሚያስተዳድሩት የቤተሰብ ብዛት 497 ነው። መኖሪያ ቤቶች፣ መድኃኒት ቤት፣ ላውንደሪ፣ የተለያዩ አገልግሎት የሚሰጡ ፎቶ ቤቶች፣ ተሽከርካሪ ብዙ ነው። ድምሩ ቁጥሩ ብዙ ነው። በብር ደረጃ ምናልባት ከ66 ሚሊዮን በላይ ነው የሚገመተው የመስጂዱ ብቻ። የሌሎችም እንደዚሁ በቁጥር ተቀምጧል። በጣም ሰፊ የሆነ ውድመት ነው በጥቅሉ የተፈጸመው ማለት እንችላለን። በሞጣ ከተማ ሙስሊም ማህበረሰብ የደረሰ የሽብር ጥቃት የደረሰው የገንዘብ መጠንም እንግዲህ የምትመለከቱትን ይመስላል። እንግዲህ ሪፖርቱ በጣም ሰፊ ነው። ዋናው ትልቁ ነገር ይህ ሁሉ ነገር ሲደረግ በመንግስት በኩል የተሰጡ ምላሾችን ስናይ በጣም አሳዛኝና አሳፋሪ ሆነው እናገኛቸዋለን። ጥቃቱ እንደተፈጸመ የአገሪቱን እየመራ ያለው በነገራችን ላይ ኦዴፓ የሚባለው እንግዲህ በግልጽ እንደነገሩን ፈርሶ ብልጽግና ተብሎ ተዋህደዋል። አሁንም ግን ያው መዋቅሮቹ እንዳሉ ናቸው። ጠቅላይ ሚኒስትሩ በትዊተር ገጻቸው 3 እና 4 መስመር ነው የጻፉት። ሞጣንም ብለው አልጠቀሱም። ጠቅለል ያለ መልእክት ነው የተናገሩት። ምናልባት የደረሰውን ነገር አስመልክቶ በትላንትናው ዕለት አዳዲስ መረጃዎችን አፕዴት ላድርጋችሁ። ሌሎቹን ሀሩን ቲዩብ ላይ ስገልጻችሁ ስለነበሩ አፕዴት ማድረጋችሁ የትላንትና የዛሬን መረጃዎች ነው። ምክንያቱም ጥቃቱ ከደረሰ በኋላ በመንግስት በኩል ምን እንዳልተባለ ምን እንደተባለ ሲገለጽ ቆይቷል። አፕዴት ማድረጋችሁ ግን የትላንትና የዛሬን ነው። ለምሳሌ በደቡብ አፍሪካ የሚገኙ ኢትዮጵያውያን በትላንትናው ዕለት ውይይት ነበር። ዶክተር ሽፈራው የደቡብ አፍሪካ አምባሳደር ሆኖ ተሾሟል። ችግሩ እኮ ይሄ ነው። ሙስሊሞችን የሚበድሉ ብዙ መከራ ያደረሱ ሰዎች ከስልጣን ሳይወገዱ በስልጣን ላይ ካለ ያን ሁሉ በደል ፈጽሜ ዝም ከተባልኩ ዛሬስ ብበድል ምን አለ ይላል። ቢያንስ ከአካባቢው እንኳን ዞር እንዲሉ አይደረግም። እና አምባሳደር እሱ ነበር። ያው ዶክተር ሽፈራው ዶክተር አብይም በአሁኑ ጊዜ ደቡብ አፍሪካ ነው የሚገኘውና በትላንትናው ዕለት ውይይት ነበር። ውይይቱ ላይ ሙስሊሞችም ተገኝተው ነበር። ጥያቄ ለማቅረብ ሞክረው ነበር።
ነገር ግን ዶክተር ሽፈራው እየመረጠ ለሚያውቃቸው ሰዎች ነበር ሲጠራ የነበረው። በአጋጣሚ ኡስማን የሚባል ወንድማችን ለሌላው ሰው የሚሰጠውን ማይክ ተቀብሎ ጥያቄ አቅርቧል። የፌደራል መንግስት ለምንድን ነው ዝም ያለው? እንዲሁም ደግሞ በሙስሊሞች ላይ የሚደርሰውን ጥቃት አስመልክቶ ተጠይቆ ነበር። ዶክተር አብይ የሰጠው ምላሽ በጣም የሚያሳፍር ነው። እሱ ያለው ምንድነው? በአሁኑ ጊዜ መስጂዶችንም ሆነ ቤተክርስቲያን እያቃጠለ የሚገኘው አንድ ቡድን ነው። ይሄ ቡድን ነው እያቃጠለ የሚገኘው። ስለዚህ ያው ያለኝ መረጃ ይሄ ነው የሚል ነገር ነው። ይሄ ቡድን የሚሉት ማን ነው? ለምንድን ነው በግልጽ የማይነገረው? የሚያውቁት ከሆነ ይሄን ቡድን ቤተክርስቲያኑ መስጂዳቸውን የሚያቃጥለው ከሌ የተባለው ቡድን ነው ብለው ይንገሩን፣ ለፍርድ ያቅርቡ እንጂ መስጂድም የሚያቃጥለው አንድ ቡድን ነው፣ ቤተክርስቲያንም የሚያቃጥለው አንድ ቡድን ነው ብሎ አድበስብሶ ማለፉ ኃላፊነት የሚጠበቅ ንግግር አይደለም። ሌላው የአማራ ክልል ፕሬዝዳንት ዛሬ ወደ አፋር ክልል ሄደው ነበረ። አቶ ዮሐንስ ቧያለው እንዲሁም ደግሞ ዋናው ፕሬዝዳንት አቶ ተመስገን ጥሩነህ ያው አፋሮች እንደ እንግዳ ተቀባይነታቸው መጀመሪያ ያው ተቀበሏቸው። ወደ አዳራሽ ከተገባ በኋላ ግን የነበረው ጥያቄና መልስ በጣም ከባድ የሆኑ ጥያቄዎችን ያነሱት። በተለይ አንዋር የሚባለው መስጂድ ኢማም በመነሳት በፊት ለፊት ለክልሉ ፕሬዝዳንት መስጂዳችንን ለምንድን ነው ያቃጠልከው? ለምንድን ነው ያቃጠሉት? ዝም ያልከው አይደለም፣ ለምንድን ነው ያቃጠልከው መስጂዳችንን በማለት በፊት ለፊት ነው የጠየቁት። ሌሎቹም አንተ ጭራሽ ወንጀለኞችን ለማደባበስ ትሞክራለህ፣ ሙስሊሙን ላይም ለማሳበብ የምትሞክረው እጅህ ቢኖርበት ነው የሚል ጥያቄ ነው የጠየቁትና ጥያቄውን ከተጠየቀ በኋላ የሰጣቸው ምላሾች በእውነቱ በጣም የሚያሳፍር ነው። ከተናገራቸው ነገሮች መካከል ለምንድን ነው መግለጫ ያልሰጠው ተብሎ ሲጠየቅ እኔ በባህሬ ዝምተኛ ስለሆንኩ ነው የሚል ምላሽ ነበር የሰጠው። ጊዜ ስለሌለ ነው ምላሹም በድምጽ ጭምር የአፋር የመረጃ ምንጮቻችን ቀርጸው አድርሰውናል። ሃሩን ቲዩብ ላይ ተለቋል፣ ገብታችሁ ማየት ትችላላችሁ። አቶ ዮሐንስ ቧያለው ደግሞ ሲጠየቁ ምንድነው ያሉት? እነዚህ ሁሉ የምነግራችሁ ድምጹን እኔ ያሉትን ልንገራችሁ። ኦዲዮውን ከራሳቸው አንደበት መስማት የሚፈልግ ሰፊ ስለሆነ አሁን ብከፍት ጊዜያችንን ለመቆጠብ ብዬ ነው። ሃሩን ቲዩብ ላይ ስለተለቀቀ ገብታችሁ ማግኘት ትችላላችሁ። እኔ ግን ዋና ምላቸውን እያነሳው ልንገራችሁ። በዚህ እንስማማ ወይስ ላሰማችሁ? ጊዜ ለመቆጠብ ገብታችሁ አዳምጡ እናንተ። እኔ ልንገራችሁ ሃይላይቱ እና ምንድነው ያለው ዮሐንስ ቧያለው? መግለጫ ብንሰጥ ለአንድ ሃይማኖት አዳላችሁ እንባላለን ብለን ነው። ምን ማለት ነው ይሄ? መስጂድ የተቃጠለበት ሰው የክልሉ አስተዳደር አይቶ እንዳላየ ዝም ሲለው የኔም በደል እንደ በደል ባይቆጥረው ነው ብሎ ሙስሊሙ እምነት ተከታይ አይከፋውም ወይ? እንደ መንግስት ውድመት ሲደርስ ጥፋት ሲደርስ ያንን ነገር መቃወም ሲገባቸው ያሉት። ሌላው አዴፓ ሙስሊምን ያገላል የሚል ጥያቄ ሲቀርብላቸው የሰጡት ምላሽ በጣም ያስቃል። ምንድነው ያሉት? ያሳዝናልም ያስቃልም። አንደኛ ማን ነው ደመቀ መኮንን ሙስሊም ነው፣ በዚህ አናገልም። ሁለተኛ አብይ አህመድ የሚለው ስሙ አህመድ የሚለው የሙስሊም ስም ነው እና እኛ አዴፓዎች ለአብይ ሙሉ ድምጻችንን የሰጠነው። ወላሂ ይሄንን ነው ቃል በቃል የተናገረው። ድምጹን ሃሩን ቲዩብ ላይ ስላለ ገብታችሁ ማዳመጥ ትችላላችሁ። የክልሉ መንግስትም ከተናገራቸው ነገሮች መካከል እኔ መጅሊሱን የሚያፈርሱ ሰዎች ናቸው ብሎ ተናግሯል። እሱ ራሱ አማራ ማስ ሚዲያም ላይ ተለቋል፣ ቪዲዮም አለን። ያንም ሙሉ በሙሉ ሸምጥጦ ክዶ ይህንን ነገር እንደ ትልቅ ነገር ያራገቡት መጅሊሱን የሚያፈርሱ ነው እንጂ አልኩት የተያዙት ሙሉ በሙሉ ክርስቲያን ናቸው ካለ በኋላ አንድ የተናገረው ነገር በጣም ያስገረመኛል። ሰዎችን ይዘናል አለ። ከያዝናቸው ሰዎች ውስጥ እየተታኮስን ያዝናቸው አሉ። እነሱም እየተኮሱብን እኛም እየተኮስናል። ይሄ ማለት በሁለቱም መንገድ ያስጠይቀዋል። አንደኛ ሲታኮሱ ነበር ካለ መስጂዱን ያቃጠሉ ሰዎች የተደራጁ በመሳሪያ ጭምር የታጠቁ ናቸው ማለት ነው። የታጠቁ ኃይሎች ናቸው፣ እስከ መታኮስ ደረጃ የደረሱ ናቸው። በነገራችን ላይ በመሳሪያ የታጠቁ የተደራጁ ናቸው። መስጂዱ ላይ ውድመት ያደረሱት በከባድ መሳሪያ ጭምር ሲመቱ ነበር። መስጂዶቹን ፖሊሶች ጭምር እገዛ ያደርጉ ነበር ማለት ነው። ቤንዚል ሁሉ አብረው ያቀብሉ ነበር እንጂ የሀገራችንን ከተሞች ታውቃላችሁ። አንድ ቦታ ላይ አንድ ቤት ቢቃጠል ሌሊት ላይ እንኳን ቢሆን አንድ ሰው መጥቶ አረ ቤት ተቃጠለ ድረሱ ከተባለ ሁሉም ከየቤቱ ወጥቶ ያንን ቤት ያጠፋል። ይሄ በሀገራችን መቼም ሳይነሳ ያልተነሳበት ከተማ የለም ማለት እንችላለን።
አንድ የገጠር ከተማ ሞጣ የሚባል ላይ 4 መስጊድ ሲወድም ከ400 በላይ ሱቅ ሲወድም ፖሊስ የለም ወይ ባገሩ? ይሄ የሚያሳየው ምንድነው? በተቀናጀ መልኩ ስራ እንደሰሩ ማሳያ ነው። እንግዲህ ንብረታቸው ሙሉ በሙሉ ወድመዋል። አሁንም ድረስ የማሸማቀቅ ተግባራቶች እየተፈጸሙ ነው የሚገኙት። ሙስሊሞች በሀብት ንብረታቸው ምክንያት ከኢኮኖሚው እንዲርቁ እየተደረገ ነው። ለምሳሌ ባለሀብቱ ሰይድ ያሲን የምንለው በኸይር ስራው የሚታወቅ ነው። አዲስ አበባ ላይ በአሁኑ ጊዜ ትልልቅ አሊሞቻችን ያዟቸው መስጂዶች በሙሉ ያሰራው እሱ ነው። ለምሳሌ ሼክ መሐመድ ሐሚዲን ወደ ሀገር ቤት እንደገቡ ኪታብ ጁምዓ ኹጥባ የሚያደርጉበት የሰይድ ያሲን መስጂድ የሚባል እሱ ራሱ ያሰራው ነው። ሼክ ሰይድ አህመድ ሙስጠፋ ወደ ሀገር ቤት በሄዱበት ጊዜ ያረፉበት መስጂድ እዚህ 6 ኪሎ አካባቢ አፍንጮ በር የሚገኘው መስጂድ እሱ ያሰራው መስጂድ ነው። በየቦታው በጣም በብዙ ኸይር ስራ የሚታወቅ ባለሀብት ነው። ይሄ ባለሀብት በጨው ንግድ ጋር በማያያዝ ሆን ብለው እስር ላይ እንዲውል አድርገውታል። ሙሉ በሙሉ አካውንቱ ሂሳብ አካውንቱ ምንም ነገር እንዳይንቀሳቀስ አድርገው አካውንቱ ሁሉ እንዲዘጋ አድርገዋል። ይሄ እንግዲህ ሙስሊም ባለሀብቶችን አሻጥራይ በሆነ መልኩ ከሚያደርጉት የንግድ እንቅስቃሴ የመገደብና ሙስሊሙን የማዳከም ስትራቴጂ ነው። እንግዲህ የጠቅላይ ሚኒስትሩ አማካሪ የሆነው ግለሰብ ካሁን በፊት የሰራቸው ጥናታዊ ጽሁፎች ላለፉት አመታት ለህወሓት መንግስት እንደ መጠቀሚያ ጭምር በመያዝ ባለፈው አመታት ሲደረግ የነበረው በሙስሊሙ ላይ በደሎች በሙሉ ዳንኤል ክብረት እሱ በጥናታዊ ጽሁፉ የጻፈው ጽሁፍ ነው። 1 ሰዓት የሚፈጅ እንደዚሁ ያዘጋጀው ጥናታዊ ጽሁፍ አለ። አክራሪ እስልምና ለኢትዮጵያ አስቸጋሪ ፈተና የሚል እዛ ላይ የሚያደርጋቸው ንግግሮች ሁሉ በጣም አደገኛና ተንኳሽ ሆነው እናገኛቸዋለን። ምናልባት የተወሰኑትን ሰምታችኋቸው ሊሆን ይችላል። እኔ ዛሬ ምናልባት ያልሰማችኋቸውን ነው ላሰማችሁ የምችለው። ከተናገራቸው ንግግሮች መካከል አንዱ የአልቃኢዳው መሪ የሐረርጌ ሰው ነው ብሏል። እንግዲህ የሐረርጌ ሰው ካላችሁ ይሄንን በደንብ ልብ አድርጋችሁ ስሙ ማለት ነው። እንግዲህ ይሄንን ንግግር እስከ መናገር ደረጃ ላይ የደረሰ ሰው ነው። በኦሮሚያና በወሎ አካባቢ ላይ የክርስቲያን ሴቶች ውሃ ሂደው እንኳን መቅደት አይችሉም፣ ለምን በሙስሊሞች እስከ መደፈር ይደርሳሉ ብሎ የተናገረ ሰው ነው ማለት ነው። ዲያቆኖች እምነታቸውን በግዳጅ እንዲቀይሩ ተደርገው ቁርአን የጀመሩ ሁሉ አለ ብሎ ቃል በቃል የተናገረው ንግግር አለ። እሱን በተወሰነ መልኩ ቀንጭቤ አቀርብላችኋለሁ። በአንድ ወቅት ኤርሚያስ ለገሰ የሚባለውና ዳንኤል ክብረት ተጣልተው ነበረ። የሙስሊሙ ትግል እየተካሄደ በነበረበት ያኔ ኤርሚያስ ለገሰም እንደዛሬው ትንሽ ፊቱን ቀየር ሳያደርግ በፊት ሙስሊሙን አስመልክቶ የሚደርሱ በደሎችም እሱም ኢህአዴግ ውስጥ የነበረ ስለነበር መረጃዎችን ያወጣ ነበር ማለት ነው። በሰዓቱ ዳንኤል ያዘጋጀውን ጥናታዊ ጽሁፍ እንዳየ ማለት ነው ይሄ ነገር እንዴት ነው ዳንኤል ያቀረበውን ጥናት ሰማሁት አለ። ይሄንን ጽሁፉን ማቀው ኢህአዴግ ቢሮ ውስጥ ያለውን ከሽመልስ ከማል እጅ ነው ለመጀመሪያ ጊዜ ሰማሁት። መንግስት ጥናታዊ ጽሁፍ አድርጎ በሙስሊሞች ላይ ባደረገው በደል ሲጠቀምበት የነበረው ይሄ ዳንኤል ጽሁፍ ነው። ዳንኤል ጽሁፉን ከየት ነው ያመጣው? ከመንግስት ተቀብሎ ነው ወይ ብሎ ጻፈ ማለት ነው። ዳንኤል ክብረትም ለዚህ በሰዓቱ ምን ላይ ሰጠው? ምንትስ የሰማለት ያብዳል አለው። ደንቆሮ የሰማለት ያብዳል አለው። እኔ አንተ የምትለው ጽሁፍ ቀድሜ የጻፍኩት እኔ ነኝ። ያ ጥናታዊ ጽሁፌ ለመንግስት እንደደረሰ ግን አውቅ ነበር። ይሄን ሁሉ የምናገረው ነገር ማስረጃ ያለ ላሳየ የምችለው ነገር ነው። ኤርሚያስ ለገሰ በፌስቡክ ገጹ ነው ይህንን ጽሁፍ የጻፈው። አሁን ድረስ ጽሁፉን ከፌስቡክ ገጹ ላይ ማግኘት ይቻላል። እኔም ስክሪንሾት አድርጌዋለሁኝ መረጃ ስለሆነ ይዤዋለሁኝ ማለት ነው። እሱን ላሳያችሁ እችላለሁ። እናንተም ደግሞ ገብታችሁ ልታዩት ትችላላችሁ ማለት ነው። እሺ እንግዲህ እነዚህ ያደረጓቸውን ዲያሎጎች በመናይበት ጊዜ መንግስት ላለፉት አመታት ሲያደርጋቸው የነበሩ በሙስሊሞች ላይ ሲሰነዝራቸው የነበሩ ጥቃቶች በሙሉ እሱ ሲያቀርባቸው የነበሩ ጥናቶች እነ ዶክተር ሽፈራው ሲናገሯቸው የነበሩት ንግግሮች አህባሽን አስመልክቶ በነገራችን ላይ ስለ አብዱላህ አልሐሪ ሁሉ ይናገራል። እዛ ላይ ወሃቢ ለኢትዮጵያ አደገኛ መሆኑን ይናገራል። መስጂዶች መብዛት ይናገራል። ካስታወሳችሁ ቢኤን ላይ የሰራሁት ፕሮግራም ነበር። የማንቂያ ደወል የሚል ዶክመንታሪ ፊልም ኢህአዴግ አሳይቶ የጅማ አንድ ሰውዬ ተነስተው መስጂዶች እንደ እንጉዳይ በስተዋል ያሉትን ሰውዬ ሁላችሁም ታስታውሳላችሁ ብዬ አስባለሁ።
ከዳንኤል ክብረት ጋር መሳ ለመሳብሮ የሚሄድ ነው እሱም መስጂዶች በስተዋል የሚል አቋም ነው በዚሁ ጥናታዊ ጽሁፉ ላይ ያቀርበው ማለት ነው ይሄ እንደው ለማሳያነት ያህል ኤርሚያስ ለገሰ ለዲያቆን ዳንኤል ክብረት የሰጠው ምላሽ ነው በፌስቡክ ገጹ ያው እንደነገርኳችሁ ሃይላይቱን ነው የማቀርብላችሁ እንደ አንተ ያቀረብከውን ጽሁፍ ቤተ መንግስት ላይ አይቼዋለሁኝ ከኢህአዲግ 4 ሚሊዮን ካድሬዎቹን አዲስ ራዕይ የተባለ ኢህአዲግ አዳዲስ ፖሊሲ በሚያወጣበት ጊዜ አዲስ ራዕይ የሚባል መጽሔት አለው ያንን ለ4 ሚሊዮን ካድሬዎቹ መጽሔቱ ላይ አውጥቶ ያሰለጥናቸዋል ማለት ነው ከዛ አክራሪ እስልምና በኢትዮጵያ ስጋት ነው በሚል የአህባሽን ፕሮጀክት አምጥቶ ህዝቡ ላይ ለመጫን እንቅስቃሴ ያደረገ ማለት ነው እና ዛጥናቱ ላይ ከተጠቀማቸው ነገሮች መካከል አብዛኛዎቹ ዳንኤል ማነው ኤርሚያስ ለገሰ እንደሚገልጸው የቃላት ለውጥ ሳይደረግባቸው እንኳን በዳንኤል ክብረት የቀረቡ ናቸው እሱም ይሄንኑ አምኖ እኔ ከመንግስት አልወሰድኩም ጽሁፉን ግን ያ ጽሁፍ ለመንግስት እንደገባ እናውቃለን በማለት ይናገራል የተወሰኑ ደቂቃዎችን ያህል ከዚህ በጥናታዊ ጽሁፉ ላይ ከተናገራቸው ንግግሮች መካከል እሱን አስደምጣችኋለሁ ኢንሻአላህ ልብ ብላችሁ ትከታተሉታላችሁ ኢንሻአላህ يكررنا إسلامي ووهابية انقساقاتي وانا أقنقاኝ ነው በዓለም ላይ ኃይል የተሞላበት የከረረና እስላማዊ መንግስት የመሰለ ፍቅር ያለው ዋሃቢዝም የሚያሸርግሩ ዛሬ እሳቸው ናቸው የነ አልቃይዳ የነ እስላሚክ ኮርት ሌሎቹ በሙሉ ዋና አንቀሳቃሽና የሃይማኖት መሪያቸው ሼህ ሱፍ ናቸው በሌላ በኩል በዋሃቢዝም ሀሳብ ከሼክ ዩሱፍ ጋር ያልተግባቡት ሼክ አብደላ ከኢትዮጵያ የወጡት በ1943 ዓመተ ምህረት ላይ ለተወሰኑ ጊዜ መካ ቆይተው መጀመሪያ ኢየሩሳሌም ከዚያ ወደ ደማስቆ ተሻገሩ በ1943 ዓመተ ምህረት ደግሞ ወደ ቤይሩት ገቡ በ1980ዎቹ በቤይሩት ከተማ አልሐበሽ የተሰኘ የዋሃቢዝምን ኃይልና ክርረት የተሞላበት አስተምህሮ በመቃወም የሱኒ እስልምናን አስተምህሮ የሚያሰራጭ በማስተማርና በማሳመን እርዳታ በመስጠትና በበጎ አድራጎት ስራዎች አማካኝነት እስልምናን የሚያስፋፋ ድርጅት መሰረቱ ዛሬ በሊባኖስና በመላው ዓለም ሙስሊሞች ዘንድ ታዋቂና ተሰሚ ናቸው እስልምናን በማስፋፋት ዘንድ በዓለም ላይ እነዚህ ሁለት ኃይላት የሚሰሩ አልሐበሽና ወሃቢያ የወሃቢያ መሪ የአረብ ሰው ናቸው የአልሐበሽ መሪ የአረብ ሰው ናቸው የእስልምና ሁለቱም ሰዎች በሁለቱ የአረብ ሰዎች መመራታቸው የሚገርም ከውስጥ ወሃቢዝም ኢትዮጵያ ውስጥ ካለፉት ዘመናት በባሰ ሁኔታ ስራ በመስራት ላይ ነው ማለት ይቻላል የወሃቢያ እንቅስቃሴ የኢትዮጵያውያን አብሮ የመኖር ነባር ባህል እያበላሸ መሆኑን የእስልምና ጉዳዮች ምክር ቤትም ይገልጻል በተለይም ከሳውዲ መንግስት የሚረጨው ገንዘብ ወሃቢያን እያጠናከረ መሆኑን ያስረዳል በ1996 ዓመተ ምህረት የምክር ቤቱ አባላት የነበሩት ዋና ጸሐፊውና የሀጅና ዑምራ ምክር ቤት ሊቀመንበሩ ታህሳስ 26 ቀን 1996 ዓመተ ምህረት በጠቅላይ ሚኒስትር መለስ ዜናዊ የጻፉት ደብዳቤ 4 ሚሊዮን በሚሆን የሳውዲ ሪያል ወሃቢያዎች የእስልምና ጉዳዮች ጠቅላይ ምክር ቤትን ለመቆጣጠር እየሰሩ መሆኑን ገልጸው ነበር ክርስቲያኖች ቅንጅት ናቸው እጃቸውን እንቆርጣለን እያሉ በቆሬ ኮፍር ሙስሊም አካባቢዎች ማናቸውንም ፖለቲካዊ ሆን ማህበራዊ አጋጣሚ ዓላማቸው ማሳኪያ ይጠቀሙታል ባለፈው ምርጫው ተከትሎ ተነስቶ በነበረው ግርግር ጋር አያይዘው ጥቅምት 24 1998 ዓመተ ምህረት ከኢድ አልፈጥር በዓል መለስ ክርስቲያኖች ቅንጅት ናቸው እጃቸውን እንቆርጣለን እያሉ በቆሬ ኮፍሬ በአይሱዙ መኪና ተጭነው መፈክር ሲያሰሙ ነው ከዚያ ክርስቲያኖቹን እየደበደቡ ሀብታቸውን መቀማትና ቤታቸውን ማፍረስ ቀጠሉ የተወሰኑ ክርስቲያኖችን በጩቤ ወጉ በሻሻ አካባቢ በ1998 ዓመተ ምህረት ሴቶች ብቻቸውን መሆን መቅረት አይችሉም ነበር በሙስሊሞች ይደፈራሉ መስቀላቸው ተነስቶ ጨርቃ የተቀመጠባቸው ወደ ሙስሊሞች የተቀየሩ በኦርቶዶክስና የፕሮቴስታንት አብያተ ክርስቲያናት ነበሩ ዲያቆናት በግድ ሰልመው ቁርአን ሊቀሩ ይደረግ ነበር ካህን ሻሽ ጠምጥሞ ሲሄድ ከታየ ይደበደባል ይዘረፋል ይሰደባል በዚሁ ምክንያትም ዲያቆናት ተገድለዋል 6 ዲያቆናት ተገደሉ በ1998 ዓመተ ምህረት ከነሐሴ 10 ቀን ጀምሮ የአካባቢው ክርስቲያኖች አስገድዶ የሙስሊም መርሃ ግብር ወጥቶ ነበር ከመስከረም 16 ቀን 1999 ዓመተ ምህረት ጀምሮ ተግባራዊ ነበር እኛ ቀን 1998 ዓመተ ምህረት በጎንደር ከተማ ኑር አሊ በሚባል ሾፌር የሰሌዳ ቁጥሩ
በአሰሳ 111 ተመሳሳይ ጩቤዎች ከአክራሪዎች ቤት ተሰብስበዋል። በሰኔ 27 ቀን 1998 ሙክታር ሳህል ጅብሪል የተባለ ዋህያ የሚያጠቃበትን ካርታ፣ አነስተኛ ካሜራ፣ የእጅ ቦምብ በመያዝ ወደ መንበረ መንግስት መድኃኔዓለም ቤተክርስቲያን ከምሽቱ 2 ሰዓት አመራ። በዚያም በትርጓሜ መጽሐፍት መምህሩ በሊቀ ሊቃውንት ዘርአይ የአጥፍቶ መጥፋት እርምጃ ከማድረሱ በፊት በፖሊስ ተያዘ። ይህ በእንዲህ እንዳለ መጋቢት 12 ቀን 1998 ዓ.ም ማክሰኞ ዕለት ክርስቲያኖችን በመማረክ ሐረርጌ ገነቱ አካባቢ በሚገኙ የዋህብያ አስተባባሪዎች ተወስኖ ነበር። ነገር ግን የሸቆሩት ሞተኛ ተማሪዎች ጉዳዩን በ4 ሰዓት ጀመሩት። በትምህርት ቤታቸው አካባቢ ጉዳዩን በተመለከተ መነጋገርና መዘጋጀት ጀመሩ። ከፌዴራል መንግስት ሊመጣ የሚችለው ወታደራዊ ጦር እንዳይደርስ ዋናው መንገድ በትልቅ ግንድና ድንጋይ ዘጉት። ከዚያም ክርስቲያኑን መደብደብ፣ ንብረቱን መዝረፍና ማቃጠል ጀመሩ። ወደ ባሰ ነገር ሳይገባ ይህ ግን ተብሎ የቀላቀለ ኃይለኛ ዝናብ ዘንቦ እግዚአብሔር ሕዝቡን ታደገው። አቤት አቤት! ዳንኤል ላይ ያረካትን በለው እንግዲህ ለማረድ ተዘጋጅቶ ያለ እግዚአብሔር ዝናብ ጥሎ ሕዝቡን አተረፈው ይላል። እንግዲህ ብዙ ነው የሚናገረው። እንግዲህ ባለፉት ዓመታት ጂሃዳዊ ሐረካት የተባለ ፊልም ላይ ተሰሟቸው የነበሩ ነገሮች፣ እነ ዶክተር ሽፈራው ሲናገሯቸው የነበሩ ነገሮች፣ ሃጋይ ኤርሊች የሚባል አይሁዳዊ ፕሮፌሰር አለ፣ የመለስ ዜናዊ ጥብቅ ወዳጅ ነው። የሱን መጽሐፎች ጭምር በውድ ዋጋ ጭምር እየገዙ እነ ዳንኤል ክብረት፣ ኤፍሬም ሼት የሚባል ጓደኛ አለው እዚህ ሜሪላንድ የሚኖር እርሱ ጋር በመሆን በአማርኛ ተተርጉሟል መጽሐፉ። ይሄ ጥናታዊ ጽሑፉን ዝም ብሎ አይደለም የሚለቀው፣ እዚህ መጥቶ እንዲሁም ደግሞ ኢትዮጵያ ውስጥ ቄሶች በሙሉ ተሰብስበው ነው ይሄ ጥናት የሚቀርበው። ሰዓት ስለሌለ ነው እንጂ የሚናገራቸው ነገሮች በጣም አደገኛ ናቸው። ይሄ በፊት ብቻ እንዳይመስላችሁ። ቅርብ ጊዜ ላይ የዛሬ ወር ኖቬምበር አካባቢ ከወር በፊት በፌስቡክ ገጹ ላይ በጻፈው ጽሑፍ ላይ ሃይማኖታቸውን በግዳጅ እንዲለውጡ የሚደረጉ ክርስቲያኖች አሉ፣ ሴቶች ይደፈራሉ ብሎ አሁን ነው የምላችሁ፣ አሁን በቅርብ ጊዜ ራሱ በፌስቡክ ገጹ ላይ እንደዚሁ የጻፈውን ጽሑፍ እናገኛለን። ከሞጣው ጥቃት ጋር በተገናኘ መጅሊሱ የእርስ በርስ ክፍፍል ነው ብሏል የሚለውን ደብዳቤ መጀመሪያ የጻፈው እሱ ነው። እንግዲህ ይሄ ራሱ ጠቅላይ ሚኒስትሩ ላይ ትልቅ ጥያቄ እንድናነሳ ያደርገናል። ሙስሊሙን አስመልክቶ ያላቸው አቋም ምንድነው? የዚህ ሰውዬስ ድርሻ ምንድነው? በቅርቡ 17 ሚሊዮን በሱ አካውንት ሲንቀሳቀስ አይተናል። የመደበር መጽሐፍ ሽያጭ ነው ተብሏል። በግለሰብ አካውንት እስከ እንደዚህ ያለ ገንዘብስ የሚቀመጠው እንዴት ነው? እኛ እዚህ ጋር ሰውየው ክርስቲያን ስለሆነ ዲያቆን ስለሆነ አይደለም ጉዳያችን። የሌሎችን እምነት አስመልክቶ ግን ያለው አቋም ጤነኛ አይደለም። ጤነኛ ያልሆነ አማካሪ በዙሪያው ካለ ደግሞ እንደ መንግስታት በፖሊሲ ደረጃ የሚጠቀሙባቸው ነገሮች በጣም አደገኛ ስለሚሆኑ ይህም የጠቅላይ ሚኒስትሩን አካሄድ ጥያቄ ውስጥ እንድንከተው ያደርገናል። ስለዚህ የሚታሰቡት ነገሮች ቀላል አይደሉም። የተደራጀ መልኩ መሳሪያ ባለሀብቶች ጭምር ሰዎችን መሳሪያ በማስታጠቅ ጭምር የሚሰሯቸው ስራዎች እንዳሉ በግልጽ የሚታወቁ ማስረጃዎች አሉ። እንግዲህ የዚህ አይነት አመለካከት ያላቸው ሰዎች በመንግስት በአማካሪነት ከተቀመጡ ንጉስ ነጃሺ ሰልሟል የሚሉ ሰዎች በሙሉ አክራሪ ሙስሊሞች ናቸው የሚል ንግግር ሁሉ ተናግሯል። ይሄው ግለሰብ ነጃሺ አልሰለምም ብሎ መከራከር መብቱ ነው። አልሰለምም ክርስቲያን ነበር ማለት ይችላል። ከፈለገ ንጉስ ነጃሺ የሚባል ንጉስም አልነበረም ብሎ የማመን መብት አለው። ነገር ግን ያን የሚያምኑ ሙስሊሞች አክራሪዎች ናቸው ብሎ የሚፈረጅ ከሆነ በመላው ዓለም የሚገኝ ሙስሊም በሙሉ በነጃሺ መስለም ሁሉም ሰው ያምናል። የረሱልን ሐዲስ ትክክል ነው ብሎ ተቀብሏል። ስለዚህ የሰውዬ ጸቡ ከመላው ሙስሊሞች በሙሉ በሱ አይን አክራሪዎች ናቸው ማለት ነው። የእንደዚህ ያለ አመለካከት ያለው ሰው በመንግስት በአማካሪነት እስከተቀመጠ ድረስ አደገኛ ነው። ከዚህ በተጨማሪ ማህበረ ቅዱሳን በአማራ ክልል መንግስት ስር በሰደደ መልኩ ስራዎችን ይሰራል። በቅርቡ የሚወጡ ፕሮግራሞችን ካያችሁ የአማራ ክልል መንግስት ለሙስሊሙ በቂ ምላሽ ሰጥቷል በሚል ለአዴፓ ሽንጡን ገትሮ እየተከራከረ የሚገኘው ማህበረ ቅዱሳን ምንድነው ትስስራቸው? መጀመሪያ አህመድ ጀበል ሞጣ ሂዷል የሚለውን ዜና በሰበር ዜና ያቀረበው የዳንኤል ክብረት ጓደኛ ኤፍሬም ሼት የተባለ የ28 ዓመት ወዳጁ ነው። ይሄ ግለሰብ አክራሪ እስልምና በሚለው መጽሐፉን በጻፈበት ጊዜ መግቢያውን የጻፈለት ዳንኤል ክብረት ነው። ስለዚህ በአህመድ ጀበል ላይ የሚደረጉ ውንጀላዎች ራሱ መነሻቸው ከየት አካባቢ ነው የሚለውን ማሳያ ነው ማለት ነው።
በጠቅላይ ሚኒስትሩ ተከፋይ እንደሆኑ የሚታመኑ አክቲቪስቶች ጭምር ይህንን ነገር በሰፊው እያራገቡት ይገኛሉ። ስለዚህ ሙስሊሙን ማህበረሰብ ላይ የመወንጀል አሁንም ጥቃቶች በሚደርሱበት ጊዜ ያንን ከማረጋጋትና ሰዎች ላይ እርምጃ ከመውሰድ ተደጋጋሚ በደሎች እየተሰሩ ነው። እንግዲህ እነሱ ያደረጉትን ነገር ካነሳን በኋላ ቀጣይ የሚሆነው ከኛ የሚጠበቀው ሚና ምንድነው የሚል ነው። ሌሎች ምናልባት ይህንን ፕሬዘንቴሽን ከጨረስኩ በኋላ ኦፍላይን በሆነ መልኩ ምናደርጋቸው ውይይቶችም ይኖራሉ። ምክንያቱም ሐሳባችሁን እናንተም በነፃነት መግለጽ እንድትችሉ ማለት ነው። ለአጠቃላዩ ግን አለፍ የተወሰኑ ነጥቦችን አነሳና አቋጫለሁ። በቀጣይ በሚኖረን ውይይት ተጨማሪ ማሳያችሁ ነገሮች ይኖራሉ። ለአሁን ግን የዲያስፖራው ሚና ምን መሆን አለበት ነው። አንድ ጊዜ ሼኻችን ሼክ መሐመድ ሐሚድ ዲንን ሙስሊሙ ላይ በሚደርሰው በደል ውጭ በነበሩበት ጊዜ ኢንተርቪው ሳደርጋቸው የተናገሩት ነገር በጣም ውስጥ የቀረ አንድ አባባላቸዋል። ይሄ ሁሉ በደል እየተደረገ ነው እንዲህ ነው ካልኳቸው በኋላ ምንድነው መፍትሄው ሲሉ አሁን ዋናው ቁም ነገሩ እነሱ ይሄን አደረጉ የሚለው አይደለም አሉ። እነሱ ይሄን አደረጉ የሚሰሩት ስራ ባመኑበት አቂዳ ባመኑበት አካሄድ ትክክል ነው ባሉት መስራት ያለባቸውን ነገር እየሰሩ ነው። ጥያቄው መሆን ያለበት እኛ ምን እያደረግን ነው? ሁላችንም መጠየቅ ያለብን ሌሎች የሚያደርጉትን ነገር የምናነሳው ለዛ እየሰጠን ያለው ግብረ መልስ ሌሎችን እናጥቃ እንወንጅል ወይም እናጥቃ ሳይሆን ለዛ ምን አይነት ምላሽ እየሰጠን ነው የሚለው ሁላችንም ራሳችንን መጠየቅ ያለብን ነጥብ ነው። አነስ ብዬ ምን ማድረግ አለብን የሚለውን እንዲሁ ለሁሉም ሀገር ላሉ ሰዎች የሚሆኑ ነጥቦችን አለፍ ብዬ አነሳለሁ። እንዳልኳችሁ ሌሎችም ማሳያችሁ ነገሮች ደግሞ ኢንሻአላህ ይሄንን ቀጥታ ስርጭት ፕሮግራሞች ከተቋረጡ በኋላ የምናያቸው ይሆናል። የመጀመሪያው ትልቁ ነገር አንድነታችንን ማጠናከር ነው። ሙስሊሙ ማህበረሰብ በተለያዩ ጉዳዮች ኮሚኒቲዎች ሊሆኑ ይችላሉ። ኮሚኒቲዎች የጋራ ትብብር በማንኛውም መንገድ ሊኖራቸው ይገባል። ኮሚኒቲዎች መብዛታቸው ብዙ መሆናቸው ጥቅም አለው እንጂ ጉዳት የለውም። ነገር ግን የጋራ በሆኑ ጉዳዮቻቸው ላይ በአንድነት መቆም አለባቸው። ለዚህ ማሻአላህ እዚህ ያላችሁ ኮሚኒቲዎች ይህ ፕሮግራም ሲዘጋጅ 4-5 ሆናችሁ እንዳዘጋጃችሁት ሳይ ይህ ያለው ትብብር በጣም ሐቂቃ በጣም ያስቀናል። ደስ የሚል ነገር ነው። ይሄ ነው መሆን ያለበት እንጂ ፕሮግራሙን እኔ ብቻ ካላዘጋጀሁት የሚል አይነት መንፈስ መኖር የለበትም። ሌላው ከዘርና ከብሔር ጋር ያሉ ጉዳዮች ሰዎች ከብሔር ጋር በተያያዘ የሚያራምዱት የራሳቸው የፖለቲካ አቋም ሊኖራቸው ይችላል። የራሳቸው መንገድ ሊሆን ይችላል። ግን እስልምና በሚመጣበት ጊዜ ግን እነዛን ልዩነትህን አስወግደህ አንድ ላይ መቆም መቻል አለብህ። ያንን ማድረግ ካልቻልን ጥያቄ አደጋ ላይ እንወድቃለን ማለት ነው። ምክንያቱም ወደድንም ጠላንም ከዲናችን የሚቀደም ነገር የለም። በፖለቲካ ጉዳይ ላይ የፈለጋችሁትን አቋም መያዝ ትችላላችሁ፣ የፈለጋ አካሄድ ልትሄዱ ትችላላችሁ። ግን ዲኑ ላይ ቀሪ መስመር በሚመጣበት ጊዜ ሁሉም ሶፍህን ማስተካከል አለብህ። ከዛ ውጭ በሆነው ጉዳይ ላይ አንደኛ ስፈልግ እዛኛው ጥግ ይሄድ ያንኛውን በዛኛው ጥግ ይዝ ባያስከው ግን ዋና ዓላማ ፖለቲካውን የምታደርገውን እንቅስቃሴ ራሱ ለዲኔ ምን ያህል ይጠቅማል ምን ያህል ይጎዳል የሚለውን ካልኩሌትም ጭምር ማድረግ ያስፈልጋል። ስለዚህ በዘር ያሉ ልዩነቶችን ዲነል ኢስላም በሚነካበት ጊዜ አንድ ላይ መቆም መቻል አለብን። ማሻአላህ የሰሞኑ ሁኔታ ለዚህ ጥሩ ማሳያ ነው። በአማራ ክልል ያሁሉ በደል ሲደረግ በኦሮሚያ ያለው ሰው ሰልፍ ሲወጣ ዛሬ እንዳያችሁት አፋር ክልል ያሉ ወንድሞችና እህቶች ለአማራ ክልል ወንድሞቻቸው ያሳዩት አጋርነት ምንም ጉዳይ ሳይሆን ላኢላሃ ኢላላህ ስለሚያስተሳስራቸው ነው ማለት ነው። በኦሮሚያ ክልል የተደረጉ ሰልፎች በደቡብ የተደረጉ ሰልፎችን በመናይበት ጊዜ ሙስሊሙ ራሱ የዲን የመስጂድ ጉዳይ የት ነው ብሎ አንድ ላይ መቆም መቻሉ ትልቅ ነገር ነውና ይህንን ማጠናከር ያስፈልጋል። ከዛውጭ ኮሚኒቲዎቻችሁን ማጠናከር ያስፈልጋል። በአቅም ግንባታ ማኔጅመንታችሁን ማስተካከል ያሉትን ነገሮች ለምን እናንተ የምትጠነክሩ ከሆነ የተሻለ ጠንካራ ስራ ስለምትሰሩ ከዚህ አልፋችሁ አገር ቤት ላለውም ጭምር ትተርፋላችሁ ማለት ነው። ሰዎችን የማደራጀት ስራዎችን መሰራት አለበት። እዚህ ያላችሁ ተደራጅታችሁ የተለያዩ ፕሮጀክቶችን አገር ቤት መያዝ አለባችሁ ማለት ነው። በአካባቢያችሁ ሊሆን ይችላል፣ በተለያዩ አካባቢዎች ሊሆን ይችላል። የተለያዩ ፕሮጀክቶችን መያዝ ይቻላል። ለምሳሌ አንድ ፕሮጀክት ሙስሊሙ ላይ ያሉ አደጋዎች ምንድናቸው የሚለውን የሚያጠኑ ምሁራን የተዋቀሩ አሉ ብዙ። እነሱ በዛ ጉዳይ ላይ ሪሰርች እንዲሰሩ ለዛ ድጋፍ የማድረግ
ፕሮፖዛላቸውን እንዲያቀርቡና እናንተ ደግሞ ለዛ ፈንድ ልታደርጉ ትችላላችሁ። በነገራችን ላይ አማራ ክልል ያለውን አነሳን እንጂ በኦሮሚያ ክልልም ሙስሊሙን አስመልክቶ የሚታዩ አደጋዎች አሉ። በሚሽነሪዎች በኩል የሚሰሩ ስራዎች እንዲሁም ደግሞ ሙሉ በሙሉ ሙስሊሙን በተለይ በኦሮሚያ አካባቢ ያለው ሙስሊሙን ከእምነቱ ሙሉ በሙሉ ማስወጣት አንችልም። ያንን ካልቻልን ግን ቢያንስ እንኳን እናዳክመው በሚል በተለይ ከዋቄፈና እምነት ጋር በተያያዙ የሚሰሩ ስራዎች እንዳሉ ከኔ የበለጠ እናንተ ታውቁታላችሁ። ለምሳሌ ከነዚህ መካከል አብዲ የሚባለው ግለሰብ ላለፉት ጊዜያት በሐረርጌ በሚገኙ መስጂዶች ላይ ምን እንደሰራ ሁላችሁም የምታውቁት ነው። ሰዎች እምነታቸውን እንዲተውና ቁርአን ይህ የምትመለከቱት ግለሰብ ማለት ነው ቁርአን የአረብ ጋዜጣ ነው፣ መስጂድም የአረብ ጎጆ ነው በሚል ሐረርጌ ላይ መስጂዶች ጭምር እንዲፈርሱ ያደረገ ግለሰብ ነው። ይህ ግለሰብ ከጀርባው የሚደግፉት ባለሀብቶች እነማን እንደሆኑ ስማቸውን ባልጠራም እናንተ ታውቋቸዋላችሁ። ይህንን የሚደግፉ ባለሀብቶች የፕሮቴስታንት ተከታይ የሆኑ ባለሀብቶች ናቸው። ለሰውየው መኖሪያ ቤት ጭምር ገዝተው አይዞ በርታ እያሉ የሚያበረታቱ። በዚህ የተነሳ ወጣቶች እስልምናቸውን እየተው እኛ የኦሮሞ የራሱም እምነት አለው በሚል ሰዎችን ከዚህ እምነት እያስወጡ ስራዎችን እየሰሩ እንደሆነ ይታወቃል። ምክንያቱም ሚሽነሪዎች የሚያደርጉት ነገር ቢቻል ሙስሊሙን መጀመሪያ ሙሉ በሙሉ ከእምነቱ ማስወጣት ነው። ያንን ካልቻሉ ደግሞ ቀስ በቀስ እናዳክመው፣ ቀስ በቀስ ጉልበቱን እናስጨርሰው ነው ትልቁ ታርጌት አድርገው የሚንቀሳቀሱት ሚሽነሪዎች። እዚህ ሀገር ላይ በተለያዩ ፕሮጀክቶችን ነድፈው ይንቀሳቀሳሉ። በጤናው ዘርፍ ለምሳሌ በደቡብ አካባቢ ሐኪም ቤቶች አሉ። እዛ ላይ ነርሶቹ መጽሐፍ ቅዱስ አለ። ያንን ካደረጉ በኋላ ሰዎች ሕክምና እንዲያገኙ የሚፈልጉ ከሆነ እምነታቸውን እንዲቀይሩ ያደርጓቸዋል። ገንዘብ አትከፍሉም፣ እምነትን የምትቀይር ይሄን ያክል ሺህ ነው ዋጋው፣ የምትችል ከሆነ ክፈል፣ ካልቻሉት ደግሞ ጌታን ከተቀበል ያንን መታከም ትችላለህ በማለት ሰዎች እምነታቸውን እንዲቀይሩ ያደርጓቸዋል ማለት ነው። የጉድጓድ ውሃ ያወጡላቸዋል። በትምህርቱ ዘርፍ አስተዋጽኦ ያደርጋሉ። ስለዚህ እናንተም ገጠር አካባቢ የውሃ ችግር ያለበት ካለ ለምሳሌ ዲያስፖራው ላይ ከሚይዛቸው ፕሮጀክቶች መካከል አንዱ በልማት ዘርፍ ላይ የውሃ ችግር ያለበት ቦታ ላይ የውሃ ጉድጓድ ማስቆፈር ሊሆን ይችላል። ይህንን ለምሳሌ በአካባቢያችሁ ልትጀምሩ ትችላላችሁ። ለሌላው እንኳን ባትሆኑ በራሳችሁ አካባቢ ሁላችንም እንደምታውቁት ከገጠር አካባቢ ነው የመጣ ነው። የአካባቢያችሁን ችግር የአካባቢ ሰዎች የተደራጃችሁ ሚሽነሪዎች ወደዛ አካባቢ ገብተው እምነት የማስቀየር ስራ እንዳይሰሩ በጤናው ዘርፍ ያለ ችግር ካለ በውሃ ልማት ዘርፍ ያለ ችግር ካለ ያንን ትፈታላችሁ ማለት ነው። የዲን ትምህርት ኡስታዞች ለምሳሌ አንዳንድ ቦታዎች ላይ መስጂዶች ይሰራሉ፣ ግን በቋሚነት የሚያቀሩ ደረሶች እየፈለሱ ወደ ከተማ ይሄዳሉ። ያ እንዳይሆን እዛው ገጠር ቁጭ ብሎ እንዲያቀራ በቋሚነት አጥንታችሁ ፕሮጀክት ነድፋችሁ እዛ አካባቢ ላሉ ኡስታዞች ደሞዝ እንዲከፈል ማድረግ ትችላላችሁ ማለት ነው። ከምትይዟቸው ፕሮጀክቶች በሚዲያ ላይ ፕሮጀክት ልትይዙ ትችላላችሁ። እዚህ ያለው ኮሚኒቲ አንድ ሚዲያ ከያዘ ያንን ሰፖርት እያደረገ ያ ሚዲያ እንዲጠናከር ማድረግ ይችላል። እንደው እኔ በጣም የሚገርመኝ ነገር ሚዲያን በመናነሳበት ጊዜ እኔ ሁሌ የሚቆጨኝ ነገር አለ። ከሙስሊሙ መካከል አንድ እንደ ዶክተር ገመችስ ያለ ሰው እንዴት ይጠፋል የሚለው ሁልጊዜ ያናደኛል። ዶክተር ገመችስ ማን ነው የሚለውን የተወሰነ መልኩ እናያለን። ዶክተር ገመችስ ማለት 3 የቴሌቪዥን ጣቢያ አለው። 3 አንድ ሰው ነው፣ 3 የቴሌቪዥን ጣቢያ አለው። የመጀመሪያው ኤልቲቪ የሚባል የቴሌቪዥን ቻናል በወቅታዊ የፖለቲካ ጉዳዮች ላይ ፕሮግራም የሚያቀርበው ኤልቲቪ የሱ የቴሌቪዥን ጣቢያ ነው። ይሄ እንግዲህ በቅርቡ የመልካም መልእክት መግለጫ ለአዲስ ለገና በዓል በቀደም ያስተላለፈው ነው ማለት ነው። ይሄ እንግዲህ በፖለቲካ ጉዳዮች ላይ እነ ጆሃርንም ሌላውንም ፖለቲከኛ እያቀረበ ፕሮግራሞችን በወቅታዊ የሀገራችን ፖለቲካ ጉዳይ ላይ የሚያቀርብበት የቴሌቪዥን ቻናል ነው ማለት ነው። ሁለተኛው ቲቪ ደግሞ ኢቫንጀሊካል ቲቪ የሚባላል ደግሞ ኢቫንጀሊካል ቲቪ ደግሞ ሙሉ በሙሉ የፕሮቴስታንት እምነትን በተመለከተ ብቻ በአማርኛ ቋንቋ ፕሮግራም የሚያቀርብበት የምትመለከቱት የቴሌቪዥን ጣቢያ ነው ማለት ነው። ይሄ እንግዲህ የ2020 በተመለከተ በኤልቲቪ ላይ መጥቶ እንደ ዓለማዊ ሰው ሆኖ የእንኳን አደረሳችሁ መልእክት ያቀርባል። ከዚያ በኋላ ደግሞ ዶክተር ቄስ
ዶክተር ገመችስ አዩ ተመልከቱ እዚህ ላይ ምን ይላል 2020 የማንቆምበት አመት ነው ቆይታ ከቄስ ይላል አያችኋል ራሳቸው የጻፉት ነው እንግዲህ እዛች ላይ ቄስ የምትለው አትነሳም ቄስ የምትለው ትነሳና ዶክተር ይሆናል ኤልቲቪ ላይ እዚች ላይ ቄስ የምትለው ትኖርና ከዶክተር ገመችስ ደስታ ጋር የተደረገ ቆይታ ይላል እስኪ እንደው ከዚህኛዋ ላይ ትንሽ ድምጽ ነገር እንስማ ትንሽ ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይህ የገና በዓል እንግዲህ ለእኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የምናከብርበት በውጮች ደግሞ አዲሱን ዓመት የሚቀበሉበት ወደ 2020 የሚገቡበት ወቅት ነው። ታዲያ ይህን አስመልክቶ ኢቫንጀሊካል ቲቪ እንደ ኢቫንጀሊካል ቴሌቪዥን ለአዲሱ ዓመት ምን መልእክት አለው እግዚአብሔር ለእኛ የሚለውን የዲጂታል ኢንተርናሽናል ሚኒስትሪ መስራችና ባለቤት ከሆኑት ከቄስ ዶክተር ገመችስ ደስታ ጋር ቆይታ እናደርጋለን ማለት ነው። ቄስ እንኳን አደረሰ። እንዴት ነው የገናን በዓል የክርስቶስ ልደት የምታሳልፈው? ከዚህ በፊት እንግዲህ ያው የተወሰነ ለማሳያነት ያህል ነው ኢቫንጀሊካል ቲቪ የሚባለው ያው መጪው ጊዜ የኢየሱስ ጊዜ ነው በማለት የ2020 ዕቅዱን ይናገራል። እዚህ ጋር ያው ኤልቲቪ ላይ የቀየራት ነገር ኤልቲቪ አብዛኛው ሰማያዊ ስለሆነ እዚች ጋር ከረባቷ ብቻ ነው። ሌላ ቲቪ ያለው ደግሞ ኦሮምኛ ደግሞ 24 ሰዓት ሳተላይት የሚሰራ እነዚህኞቹም በሳተላይት ነው። ሞአ ቲቪ የሚል ደግሞ የምትመለከቱት ደግሞ የ24 ሰዓት ኦሮምኛ የፕሮቴስታንት ስብከት ብቻ የሚቀርብበት አለው። እኔ ማቀው ሁለቱም ብቻ ነበር። ቅድም እሱ ጋር ስናወራ አረ ሌላም ጉዳለ ላሳይ ብሎ ኢብሳ ነው ቅድም ይሄንን የሰጠኝ የኦሮሞኛው ማለት ነው። የሁለት አለው ነበር እስከዛሬ ማወራው ሶስተኛ ቲቪ ያለው ቅድም ገብቼ ያያዩት ነበር። እዚሁም ላይ እንደዚሁ ለክሪስማስ ያስተላለፈው መልእክት እንዲሁም ደግሞ አሁን ራሱ ላይቭ እየተላለፈ ነው ፕሮግራም እየቀረበ ይገኛል ማለት ነው። እንግዲህ አንድ ሰው በሁለት አይነት ገጽታ በሃይማኖቱም በፖለቲካውም የራሱን ሚዲያ በሌሎችም ገዛ ጭምር አቋቁሞ ስራ እየሰራ ነው ማለት ነው። እኛስ የት ላይ ነው የሚለውን እንግዲህ ራሳችሁ ጠይቃችሁ ራሳችሁ መልስ ስጡ። ቅድም ሲያነሳ የነበረው ነገር አለ። እኔ በግል ሐቂቃ ነው የምነግራችሁ ማንም ምንም አይነት ድጋፍ አደረገም አላደረገም እስከዛሬ በሰራ ቆይቻለሁ መስራቴን እንቀጥላለሁ። አሁን እኛ የምንፈልገው ምንድነው በተደራጀ መልኩ ሀገር ቤት ስቱዲዮ ከፍተን የተጠናከረ ስራ ለመስራት ነው እኔ ድጋፍ የምፈልገው እንጂ በግልኔ አልহামዱሊላህ አላህ Subhanahu Wa Ta'ala ኒዕማውን አግባርሎብኝ አያውቅም። የግለሰቦች ጉዳይ ምንም እንትን የሚል አይደለም። ግን ምንድነው የተጠናከረ ስራ ለመስራት የግድ ሚዲያ ያስፈልገናል። የሞጣው ቃጠሎ ሲፈጸም ሚዲያዎች ምን አይነት ከቨሬጅ እንደሰጡ አይታችኋል። ኡስታዞችን 10 ጊዜ ሲያቀርቡ የነበሩ ኢቲቪ ኤፍቢሲ ለውጥ መጣ ተብሎ ከዚያ በኋላ ግን በመስጂድ ቃጠሎ አንድ ኡስታዝ እንኳን ጠርተው አላነጋገሩ። ስለዚህ እነሱ ለሚፈልጉት አጀንዳ ብቻ ሚዲያዎች የሚፈልጉ ምናልባት ኤልቲቪ ብቻ አቅርበዋል ማለት ነው። ስለዚህ የት ላይ ነን የሚለውን ራሳችን እንድንፈትሽ ነው። ለአሁን እዚህ ላይ ላቁም ኢንሻአላህ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ጀዛከላሁ ኸይራን። ወንድማችን አብዱራሂም አህመድን በጣም እናመሰግናለን። የሰማነውንም ያልሰማነውንም ብዙ ኢንፎርሜሽኖች ይዞ መጥቶ ስለነገረን በጣም አድርገን እናመሰግናለን። ለአምስት ደቂቃ ያህል በእኛ መካከል አባቶቻችን እናቶቻችን አሉ አማርኛ ቋንቋ የማይናገሩ ማለት ነው። ለአምስት ደቂቃ አብዱራሂም የተናገረውን አጠራጠር አድርጌ ልንገራቸውና ከዛ በኋላ ኢንሻአላህ መሻይኾቻችንን እጠራለሁ። በለይከ የዱገለቶማ በለሰኸኛ ዋይ የኸይሰ ኸይሰዴው ጅሩ ኸይሳ ዋይ ዱሉ ይብሰ ወንቶተ ሰን ደቂቃ ሸንከይሰ ኢንሻአላህ ነሞተ ኸይነ አፋን አማራን ለከይጀ ወራ አፋን ሮሞ ቆፈ ዱበቱ ፊ tokko nirrabaana yeroo jalqabu obboleessa keenya waa'ee ambaasaadara mootummaa kan ambaasaadara ammaa dura biyya tana keessa ture tokko waa'ee uummata muslimaa ilaalchisee TV isaatii irratti interview godhe keessatti
namni ambaasaadar kaasaa jedhamu uummanni musliimaa irra hedduun uummata Oromooti. Uummanni Oromoo immoo irra hedduun isaanii waan musliima taateef jecha mootummaan dura dabalatee fi taa'amma ganaa dhufaa jirtus uummata kanatti dhiibbaa gootee akka uummanni kun mootummaa qabatanii biyya san irratti dhiibbaa hin finneef waan jiru achirratti kaasee akkasuma immoo informeeshina dhiyoo tanaa sheekan keenya baasan gaafa waggaa 27 gaafa pirezidaantiin duraa Dr. Nagaasoo Gidaadaa dura filamu namni bakka saniif filamee gama keessaatiin qophaa'e nama muslimaa kanaan naa wajjin ture eega filamuusaa itti himame booda maatii isaa bira dhaqee nageetti naa turaa jedheeni gaafa achi dhaqu namni kun amantii islaamaa qaba dhiibbaa islaamaatii as keessa godhama jechuudhaan osoo Dr. Nagaasoon hin beekne Dr. Nagaasoo duubatti Dr. Nagaasoo filanii bakka san kaayanii waan kana immoo Dr. Nagaasoon kitaaba isaa keessatti ana kanatti bakka nama biraatiin kaayatee turtee bakka namni biraa itti filame ummanni waan amantii isaatii fi naannoo inni irraa dhufe dhiibbaa yeroo godhanii bakka sana na kaayanii jee kitaaba isaa keessatti barreessee ture jaanii akkasuma rakkinni amma uummata musliimaa biyya keenya keessatti mudate kun osoo hin uumamin charchii fi beetekristaan adda addaa keessatti filmiileen biyya keenya keessatti hin dalagamin bakka biraatitti waa gubbuban dalagamee charchii keessatti uummata musliimaa hammeessuuf jecha uummata kiristaanaa hawummaan beekne uummanni musliimaa hamaa akkana nama fixaa akkana beetekristaana guba jaanii if dura tattaaffii guddoo godhanii uummata irratti kakaasaa turanii akkasuma mahbara quddusaan warri jedhamu warri amantii ortodoksiitiif dhaabbatu TV isaa 24 bananii TV san irratti biyya keenya keessa alqaa'idaa seenee alqaa'idaan immoo hoogganaan isaanii karaa harargee kanaa jaanii waan akkanaa tana uummata islaamaa irratti jibbaa hangana hin jedhamne oofu jiranii qabxii inni kaase keessaayi akkasumatti illee yeroo gabaabduu dura xiinxalaa siyaasaa aktiivistii Oromoo guddaan naannawa kana gisee dhufee Jawaar Mahmad hiriirri uummanni beetekristaana keessaa illee gabbahaa godhaa turan waan inni islaama ta'e qofa yoo fuula duratti aangoo harkatee uummata kiristaana biyya sanii fixa jedhamee sodaatamee charchii keessaa wanti san irratti mari'atamteeti waan maqaa islaamaa qabu qofaaf dhiibbaan hangana hin jedhamne yeroo inni as dhufe sanis irratti godhamuu turtee jee akkasuma kanuti masjiidni dilli kun gubatee taa'u yeroo Jawaar as dhufe san masjiida 78 sababa isaatiin duraa gubate jaanii hanga seenaataroota akkasumatti mootummaalee Ameerikaatitti iyyatan takka geenii dhimma isaanii gara sadarkaa addunyaatti dabarsan miidiyaan addunyaa akka dhagayu wanti musliimaa tumaan hedduu sensitiif taateef jecha musliimaa beetekristaana keenya jalaa gubee akraarii biyya dhabamsiisu jira shororkeessitoota biyya seene jaanii waan akkanaa kana godhanii jechuudha. Boodarratti waan mooxaa keessatti ta'ee gabaabinaan kaasee ture mooxaa akkuma yaadatan bakka masjiidni afuritti gubame suuqiileen uummata musliimaa lakkoofsaan 400 ol ga'an keessatti gubatan sani akkuma obboleessa keenya kaasee mooxatti wanni raawwatame waan yeroo hedduuf mootummaa fi akkasumatti qaamni ijaarame if dura dursuun irratti hojjetanii namni kiristaana tokko miidhamne bakka san keessatti waan godhamerraa hatta uummata kiristaanaa kanaan uummata musliimaa kireeffatee qubatu dura beeksisanii guyyaa kana rakkinaan dhufuu deema akkuma musliimni dhageenyatti mana isaanii keessaa baasanii achi dura immoo akka uummata musliimaa miidhuun mijaa'uuf jecha suuqii irratti suuqiin tunta musliimaati suuqiin tunta kiristaanaati jedhanii adda baasan ummata muslimaa immoo gibira ummata kiristaanaa caalaa akka kafaluuf dhiibbaa irra godhanii wantoota akkasitti uumame dura beetekristaanaa gubatee jaame beetekristaanni gubatee jiru gama keessaatii aawdii walitti jaamtu aarri xiqqoo takka bakka namni muslimaa miilaanuu ol seenuu hin dandeenye dhoorkaa kan koreen majlisa irraa filantee deeyteewu bakka sanii miti charchiyuu keessa ol seenuu dhoorkamtee yeroo san uummanni muslimaatillee ibiddaa qabate isaanii waliin dhaamsuu dhaqan uummata booda deebisanii rakkoo akkasiisan uumanii akkasuma suuqiilee gizee gubamtu suuqiin takka kiristaana takka muslimaa walitti aantu suuqii islaamaa gubanii kiristaana dhiisan akkuma suuraa irratti argaa turtan
suuqiin islaamaa guututti meeshaa wajjin gubatee warri kiristaanaa immoo guyyaa lammaffaa banatee keessatti dalagachuu jira suuqii isaanii ta muslimaa ta gubatte biratti hangana takka ummata ilma namaatiif dantaan qabne ta'uu isaaniitillee waan ibsutu keessa masjidni afur guututti ka gubate masjidni sadii barbadaa'ee masjidni tokko ibiddi tokko tuqee jira suuqii dhibbaa afur waan ga'u akkasumatti hoteela dargaggoonni muslimaa naannawa sanitti walitti qabaman hoteela maarzannab jedhamu bakka sanitti dhagaa fi xiyyitii adda addaa itti darbuun gubanii masjida gubanii waan nama saalfachiisu immoo dhaabbatanii shillala warri amaaraa jirusan irratti dhiichisaa turan masjida rabbii gubanii jechuu akkasuma masjidni guutuu gubatee masjida jaami'ul khayraat jedhamu qabeenya uummata muslimaatirraa baajaajii masjida cinaa jirtu ta naannawa san jirtu efisaar makiinaa fe'inaa tan hawaasa gargaartu akkasumatti mana imaama masjida naannawa sanii akkasuma suuqii isaa qur'aana waan akkan gara nama nyaatu qur'aana rabbii ka gubatee boolla keessatti naqame san qofa osoo hin taane hambaalee qur'aana ummanni keenya khatti harkaan kataban ta zamana dheeraaf ol kaayyamtee taa'u jirtu hunda gagguuranii bakka sanii gubanii dhabamsiisanii charchiin walumaa galatti akkam gubatiin koreen dheeytee ibsitee jirti gibbiin isaatu akka ibiddaan hin tuqamin sirritti suuraa fi viidiyoon ibsanii mootummatti illee erganii jiranii gibira dubbanne ture wanti gubate waliigalatti ummata muslimaatirraa waan naannawaa fi masjidaa fi suuqii qofa hanga maallaqa biyya keenyaa miliyoona 86 miliyoona 100 miliyoona 14 qofa irruu qabeenya hangasitti shallagamu oolitu gubatee rakkinni kun hundi uumamee mootummaan deebisaa akkam kannite waan ta'uuf obboleessa keenya akkuma nuti duraan dhagayaa turre hanga ammaatitti mootummaan deebisaa hawaasa muslimaa ilaalatu takkaa'uu hin deebisne guyyaa galgala masjiidni gubachaa bule ganama muummee ministeeraa Dr. Abiy Ahmed Twitter isaanii irratti sarara sadii mana amantaa jedhanii osoo masjiidallee maqaan tuqin mana amantaa uummanni islaamaa fi maara kiristaanaa wal danda'uun beekama amantiilee waliin taatee jee osoo masjiida gubame maqaan tuqin waan takka osoo hin dubbatin akkasitti barreeffama san barreesse miidiyaaleen guututti waan san gabaasuurraa of qusatan uummata muslimaa cinaa dhaabbachuu diduuf akkasumatti deebisaan uummata muslimaa yeroo tanaa hedduminaan aarsitee akka malee jallamsiistee deebisaa pirezidaantii bulchiinsa mootummaa naannoo Amaaraa obbo Tamasgan Xuruunaa nama jedhamu wanni inni deebisee rakkina uumameef sanuu gaafa rakkinni uumame osoo ta'in ayyaana xinqatii kadheengadda kabajame kanarratti uummata kiristaanaatiin ergaa bagee isiniin gahee yeroo dabarsaniifitti gaafii gaazexeessitoota irraa gaafatamteef deebisaa gizee kannu waan kana warri gubee ummata majlisa nuti seeraan jaarranne diiguu fadhan ummata muslimaatitti qubaas qabe jechuu akka warri muslimaa gubeetitti akkuma beekamu gaa wanni san gizee gubatu ummata muslimaatiin itti qabee waan isaan ibsan guututti argitanii jirtanii kaitiyaan immoo guyyaa har'aatis affaar oolan affaar irratti rakkina mudataa ture hunda nu gabaasee ture waan ummanni affaar dura ba'anii gaafilee gaafatanii fi deebisaa isaan deebisan akkasumatti deebisaa guyyaa har'aa muummee ministeeraa Dr. Abiy Ahmed South Africaatti gaafatamee fi waan deebisan takka takkatti nu ibsanii turanii boodarratti immoo gaggabaabsee dhuma dubbii dheertu dhumtu nama Daani'el Kibrat jedhamu gorsaa muummee ministeeraa diyaaqoonii nama ta'e nama jibbaa islaamaa qabu haganamaa galgala viidiyoolee adda addaa tolchee charchii keessatti uummata walitti qabee jibbaa islaamaa barsiisu kitaaba hedduu jibbaa islaamaatirra barsiise yeroo gabaabduu dura maallaqni miliyoona 17 ol ga'u kitaaba maddammar taqaa'ida'amu san guurame fi san hunda akaawuntii keessa mul'ate uummanni hedduu irraa haasa'u jiru san waan inni haasawee arra dura haasa'u jiru namni kun fuuldura uummata muslimaatiif akkamii namni jibbaa islaamaa qabu gizee ganamaa galgala taa'ee mootummaa gosu san bira kutee namni kun muummee ministeeraa bakka bu'ee yeroo gabaabduutti Liibiyaa dhaqee mootummaa Liibiyaa wajjin Abiyyi bakka bu'ee gorsaa bakka nama bu'ee addunyaarra deemu Daani'el Kibrat malee takkaan argine namni bakka bu'ee deemu
wucci guddaa ministeeri akkaanuu ministeerota adda addaati malee gorsaan akka daaneel dubbata hajibba islaamaa qabu sanuu biyya islaamaa biyya liibiyaa kan uummanni muslimaa keessatti cinqamaa jiru dhaqee uummata muslimaatti wajjin walgahii godhuun mootummaatu ilaalcha akkamii uummata muslimaatiif qabdi waan jiru namaa agarsiisa. Viidiyoolee hedduu Haaruun tiibii fi akkaawuntii irratti maxxanseetiin jira sagaleen achirraa argachuu ni dandeessan jee booda irratti uummanni muslimaa rakkina nu dhufe kana maal godhuu qabnaa furmaata jiru tokkummaa keenya jabeeffachuu sirriitti ijaaramnee gama miidiyaatiinis akkasumatti biyya keessaas wantoota hedduu godhamuu qaban nuti osoo firqaa adda addaatiin waliin qoonne wal cinaa dhaabbannee wal gargaarnee sagalee walii taanee uummata muslimaa bira dhaabbachuu akka qabnu booda irratti immoo akkamitti uummanni muslimaa akka nama tokko kan akka qeessa gammachiis dastaa dhabee akkuma inni nu agarsiisaa turetti qeessi gammachiis dastaa nama jedhamu miidiyaa gurguddaa sadii akaakalaa irraa sa'a 24 waa dabarsu LTV kalamaffaa evangelikal kajaa'amuu fi ani reefu tana isaa agarsiise moo'aa kajaa'amu LTV akkuma argitanitti miidiyaa waan biyya keessaa amma deemaa jirtu miidiyaa amantiiti. Miidiyaan kun nama amantii keessa gammachiis namni hedduun ni beektan nama Atlaantatti baratee itti gaafatamoota amantii feetee keessaa warra sadarkaa olaantuu irratti argamu nama biyya galee Lead Star University jedhamu hundeessee akkasuma miidiyaalee kan hundeessee akka isaatti akka nama tokkootti shoora hangana hin jaamne taphachuu jira. Abbootiin qabeenya islaamaa warri hooggantoonni islaamaa eessa jiran waan jiru akka gaafiititti nu kaase kanaafuu walitti dhufnee tokkummaan dhaabbannee akka uummanni muslimaa kanaa ol hin miidhamne godhuu danda'uu qabna. Booda irratti immoo obboleessa keenya Fadluu reefuun tana kaase obboleessa keenya Abdurahiim daa'ima amata 5 gadi daa'ima 3 qabateeti ganamaa fi galgala waan islaamaa kanarratti hojjechuu jira. Wanni inni kaase gargaarsa gabaabaa tokko gara miidiyaatiin waan inni godhaa jiru kana kompiitara bareedaa tokko faayila itti waliin qabatu qabu gurbaan kuni akkasuma kaameeraa bareedaa tokko kan itti waa waraabbatu qabu. Kanaafuu waan kana dalagaa tan fuulduratti cimsuuf istiidiyoo takka biyya jaarree uummata muslimaa bira dhaabbachuuf tattaaffii godhu jirra. Hangama xiyyaan waan rabbiin natti hir'isan qabu gargaarsa mataan barbaadu gargaarsa gama hojiitiin barbaadaa kan miidiyaa uummata islaamaatiif sagalee itti ta'uu jechuun dhaame. Jazakumullahu khairan barakallahu fiikum. Hanganumoo gabaabinaani itti aansuudhaan inshaallah. والكلام الرجل أولية ثانية أبيجي مال دي بتي أفرتي مال ثاني دبل جزاكم الله خيرا وانا ديرون جي وانا أفرتي أرته موتومانا نو أمارا خايتي لغي تمثل تورونة تيفي يوانس بوان يالو خيرو غوابينو أسيفي ستو تهندو خيسة توري أمني غافي غافتن رقو بيا موتتي ومفتن مالي في الراجل لساني جنان برزانتي واني إني ديبسي yoo waan kana kaanee maglacaa takkaanuu ibsa tokko goone waan amantii shakkabira dhaabbannee fakkaattii jee san deebise waan hedduu nama ajaa'ibsiisu. Osoo masliimni gubatu osoo uummanni muslimaa haala ba'ee jiru manni irra gubatee qabeenyi isaanii daaraa ta'ee waan nyaatanuu hin qabne waan san jee taan immoo kaan abiyyi irraa Saawud Afrikaatti gaafatame gaafii uummanni muslimaa osoo carraan harkatiin maayikii karaa deemu qabanii gaafatanii jee gaafii isaan gaafatan rakkoo tana mootummaan maaliif kuusaa jennaan Dr. Abiy deebisaan inni deebise mataskaanaa fi akkasuma masjida Itoophiyaa keessa gubachuu jiru garee takkaatu duuba jira gareen tun maal akka taate hin ibsamne jee deebise tanuma inshaallah gabaabinaani akas jazakumullahu khairan obboleeyyan keenya inshaallah በጣም ነው የማመሰግናችሁ። ከዚህ በመቀጠል ኢንሻአላህ ሼኻችን የቶፊቅ መስጊድ ኢማም የሆኑት ሼክ በሽር ወደዚህ እንጋብዛለን። ከሱ ጋር ቆይታ እንድታደርጉ በአክብሮት እጠይቃችኋለሁ። ኢንሻአላህ ከነቦደ ሼክ በሽር ያምኔ ሼክ በሽርና ወቶቱ መከናፊ ዋን ሀንጋማ አሚነረቲ ኢሳኒስ ጎርሳፊ ዋን ደበሰን ኢራዳ የፈና ሼክ በሽር فليتفضل مشكورا ومأجورا. خطأ شيخني من قدر كذلك خطأ جزاكم الله.
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ربنا الرهادي. ربنا الرهادي. دين أكبر ربي أكبر بدن بلد يسوع. أموت فكات فكينيا أنا قرتي ربي سمرت هاو. ورا قرتي من بلد يليمو. ربي سرت هادي. توفي مسلم أكبر قرتي ستي جراني. جرّي خلودهم فيلمون أديمو فيلما أديمو قيستي أمة مسلمة أنا كانت تفتون وانم أجاب سيسو وانم ورقا فتشيسو تاويان نقدام محاسا ويان نقدام قيستي وانا جائباتك إسلامي نقا جالتا سنجير اللي سنبر باتشيسو واتك اللي سنبر باتشيسو ورمون قدام بطي قدام سواتك اللي مانچا اللي سنبر باتشيسو yoo mancaa harkatti argame kuma gartee qarshii kuma 500 qaxxaama yoo hidhaa ta'e amata 20 hidhamaa jedhanii maaliif kana jedhanii kana jidduutti adeemti kaan immoo wahaabii fi sunni maarree inni jiru kun hin jiru amma eegana Itoophiyaa keessatti namni wal dhabu hin jiru. akkanatti fakkaatutti namni tanaaf aqiida wal dhabu hin jiru namni laa ilaaha illallah jee waan kana dura dhaabbatuudhaaf qophaa'ee jira maaltu adeemutti jira masgiida mataskaanatti deebisu akkuma duraan abbaan isaanii mililik masgiida adareedha imaama jeesanii mataskaanatti deebisan adaree arattanyaa haqullubbiidha bakkitti isaan itti yaansu masgiida namni quba qabdanii jirtanii tanaaf haan ammas gartee nama kana gartee wahaabii jedhanii duniyaa namaatis balleessanii mooxaa keessatti akkas dalaganii hanga adhaa mangistii waa takka itti kennuun gartee ufunii waan haala nama wal gaafachiisu san boodatti deebina rabbi nu haa nasar rabbi nu haa nasar rabbi nu haa nasar rabbi nasrii nu haa fid rabbi nasrii nu haa fid islaam wal jala haa oofu nama laa ilaaha illallah jedhu wal jala nu haa oofu alaa dhaalika bihaqqi subhaana rabbika ما يسوون سلام عليكم. الله شيخ وقتها اسمه كلام خايا وانتم بتتبلع كسبستان ناسريا بتجلسوا الخطة جزاكم الله خيرا بارك الله فيكم جزاكم الله. بسم الله الرحمن الرحيم الحمد لله رب العالمين به نستعين على امر الدنيا والدين يقول سليمان بن سرحان على الدين فليبكي ذوي العلم والهدى وقد طمست أعلامه في العوالم وصار إقبال الورى واحتيالهم على هذه الدنيا وجمع الدراهم إذا انتقص الإنسان منها بما عسى يكون له ذكرا أتى بالعظائم وأبدى أعجيبا من الحزن والأسى على قلة الأنصار من كل هازم وأما على الدين الحنيفي والهدى وملة إبراهيم ذات الدعائم فليس عليها والذي خلق النوى من الناس من باك وآس ونادم Jechuma gabaabaa tokko qola wal dubbadha. Faan hedduu mana maalaa danda'u haaluma keenya dubbadha inshaallah. Nama tokkotu izee zamanni manni muslimaa diini muslimaa irreedha. Mangisti bira dhaabatu gizeedha. Abbaan koo ka muslima bira dhaabatu yoo dhaabe nama muslimaa tumsu irratti tumsu malee yoo dhabe namni tokko haasawa haguma jirusa muslima haga jiru taasee ala diini falyabki dhawi ilmi walhuda diiniif haa booyu namni islaamummaa beekumsa xiqqollee taatu qabu namni karaa islaamummaa irratti qajeele diiniif booyaadhe
دين بور وقد طمست أعلامه في العوالم مالف ديني بويا للناني واني ملحتو دين إسلاما الديسو الدنيا كيسا حقم عليه واني مسلمة فكيسو مسجد كانت ولي نقال مسجدكم مسلمة بفجوكا ولي كابي يو أسلالتان مسلم أورود أسكيسلي يو أسلالتان مسلم أمارت أسكيسلي يو أسلالتان مسلم أسلتك أسكيسلي يو أسلالتان مسلم عدلت أسكيسلي يو أسلالتان مسلم هدو ولدك كمانتي منكم من ربكم بكا مسلم ولفدو إيو إسلام ولفدو بكا إسلام نتي والأرقى ربي إفنتين هدو كيفل إسامي يا لك والدبر فهد إتي والغرفتني بكا أكسي هدو عالم الإسلام كان كيسا أما آجرها نمني بوي قلبك بوي نمني بوي سينا يبوي أكنا جرينما حاسيني وقد صار إقبال الورى واحتياله أموال بويانيني نبي بوي يقول الله مسلم لي الكم كثير والكيف قليل يولا لني برمون مسلمة قدو يو مسلمة وأكا قبليها لني كبوي وجيو أكواني جيري لكوس مسلمة مقامته بذات سوى الألم حبذات إراق كيف تبقى لك على ذلك حبذات ناتنجا حبذات إراق حبذات إراق هدو مسلمي هدو حبذات أبو أمرو نيرو إنك أقولوا نبيوا مسلم تونا تتكيون واتاتين سوكنا كروي في اتهاسو كماتي في وجهاسو والمسلمات أكنا تاتنا ميجر كروكم سبون نملكا تنكا أقولوا أمونا من مالك أما قد بنين آدم ديم آجروا وقد صار إقبال الورى نبي الرجل أدرس بني آدم كن واحتيالهم ملأ أوتهم إساني ملأ باس إساني على هذه الدنيا جرمتنا في وجب الدراهم أكملت وأوليك أبناء أفضل الإسلام به تنافقا قول ديني كنو دمي قرآن ربي كنا قول كنو دمي حديث رسولتي قول كنو دمي أمنتيتنا قول كنو دمي أبينا الدنيا قفا فمن أجل ندراته كنا قبلوان وصول بيجيشون كان كيساني نبني مليون ترباتم مليون مو ثم نقول لولا نبقى نمي لولا نبقى ولقال بي إثيوبيا إنجا مليون نبقى كيسا قال مليون ترباتم انتي إهاجو مسلم جرات وكنا هنا إن أصول نمي هكذا ومن أقلياتها من ديني بروتين غير متوقع مسلمني هكذا وبكي سامي أصول إرين وقماني أكمل وقام ماذا هذا الاستصغار وما هذا الاستعباد ما تفضل الإنسي هكذا بكا قلتي أنا ولدي أبوكاك مسلمين هكذا وتفضلي وما لبرو ربي وما تفضل إلاني نتفضل مسلمة تفضل لكن سكين نجير ملي أكلمني معنا أبو مسلمة كيس الجير أرغان ولين قبطاته ولين ياتاته نو ملي مسلم وحقيقة مسلم ويا أسوأ الأبل لولا كيسني ويا أهل كبناني بل وزني عند أنفسكم سأين سيار أسنتك فيكوني إسنو مبيا جليل رب العالمين صاحبا إسنو مبيا طب إسن بدا كهجلي نا بدا سببتنا إسن بدا كهجلي مسلم يقول والأكبر لي أغنقوا مسجد كبرنان والإبقرمان كروفا الوجودو مسلم أمارني مسلم يوروتو والإبقى أبمان توري لقد أفادتي غرغر والقرآن بأصول لا إله إلا الله محمد رسول الله تكلمه بول جسدكم
akka qaama tokkootiin hin jette shari'aan ta'e nu barsiiftee muslimni bakka fedhe haa jiraatu bakka fedhe loqoda fedhe haa dubbatu addunyaa kanarra bakka fedhe haa jiraatu chaayinaa keessa haa jiraatu biyya teenya haa jiraatu as haa jiraatu tokko akka jasada takkaati idha ishtakaa minhu cud yoo humni tokko qaama keetirraa dhukkube tadaa'aa lahu saa'iru ljasad qaamni marru walihaa waliin gurzaa waliin dhukkubu muslimni akkas muslimni akkana ta'uu qaba wal haa jabeeffannu guddoo wali nurra baran wanni argame suni biyya teenya keessa duulli argame suni duulli muslimaa fi bakka galma muslima irratti baname suni yoo rabbillee kadhataa wal jabeeffanne aduwwiin nu sodaa karaaman jedhan karaamaan beekaniimi karaama warra karaamaa himatu jira karaamaa akkanaan teessee yoo himte homaami karaamani quwwaa wajji tolti jedhan karaamallee ima qabaataa yoo ati irree qabaattee tolti jedhan namni si sodaata karaamaan teeni dalayti jedhan kanaaf obboloowwanii haa jabaanu akhira zamana deemaa jira garri gara zamana akhiraa garri gara islaamummaan tumsa dhaba'aa deemuutti deemaa jira kanaaf keessattuu namni wal irratti boonu addunyaa yoo sila addunyaan gubata yoo sila addunyaan bada yoo sila qabeenyi nama tokko jalaa bada yoo sila namni tokko namni sila waa beekan tokko jalaa waa raataan ummanni marru waliin alaa qillati ansaari min kulli haadini akkamitti caaqilina qarqaaruu qaba akkamitti barataan na qarqaaruu qaba akkamitti namatti dhaabatuu qaban jedhanii osoo qabeenya taatee inni jedhamni وأما على الدين الحنيفي والهدى ديني كيف بريدك من لا بريد من لا إبراهيم تان من لا بريد تان ملة إبراهيم ذات الدعائم فكتبا بريد الإسلام ما إجابتنا فليس عليها والذي خلق النوى إسرت إنجل ربي في أوسرتك كالدين لم من الناس من باقي نم يودي واره ركبسته بول خيرت ياده خيرت سيرو نجي كان زمان أما كان كيسو كلو هو مسلم بيتنا حقيقة أكل قلبي كيستي جوان جلنگام لفاقان مسلم إثيوبيا نمني توكو كأسو جيرو جنازة الصلاة مسلم إثيوبيا جلني سينا لغي هو كسي سليمي توكو وصولي نجيو ربي سيها ألا مجدني الله أكبر كي رجلني جلالا صلاة مسلمة جلني كي توقع جلني ترى زمن الإيراسة نتافتاتو أمو ربي نراباسي توكو نقول ربي ولنو هذا تكبير الله أكبر إذا كبير تكبير الله أكبر تكبير الله أكبر يوبا إن شاء الله ولي تدير بولي سكين كان أصوغ الأفمي بولي سكين نقول عبدالرحيم miidiyaanii gartanii tattaaffii godhee namni marru waan gara fi haasawu oromolleeni wama gara fi haasawu amaaralleeni waan gara fi haasawu buleessi keenya ammoo waan muslima ta'e naannoo muslimaa keenya ummata keenya keessa waan argamu cufa muslima amaara irratti waan ta'u muslima oromoo irratti waan ta'u muslima guraagee irratti waan ta'u muslima sinti irratti waan ta'u muslima sumaalee irratti waan ta'u walitti qabee ka biyya keenya iyya takkaa wali biyyaa isaa jala hordofu nuu hima rabbi isaa haa dabalu ammallee rabbi haa dabalu rabbi haa dabalu dhuma waan xiqqoo takka ittillee qophoofne hin beeka namni tokko ka qophaa'e jiru waan xiqqoo takka asitti nama waa keenya jira maashaa wama gabaabdu takka kaamera matokko akkasitu yookaan kompiitaruma tokko misootaa dhufeedhaan beeku nutillee hin huba silaa qajeellee marii jiraate masaajida kanaan marii jiraate ulamaa'ii kanaan marii jiraatte waan guddoo takka godhamaaf ammoo tagrii haguma humnaa dorrobni jedhan dhufe obboleessi kee hullaan gal muslima biraa hullaan gal wama dandeenye goonu inshaallah jedhame inshaallah wama dandeenye ودان دي يقول إن شاء الله بولد ما تقول مجرد آن نسب ولد ما تقول لا الله بلو نسلام ناتو أجيب دلا ولزيم أسرابها إن شاء الله إبلا فاتو سيدو ولد ما تقول ولد سب سوسيا سب
ما شاء الله. عبد السلام عندي شيء. عبد السلام تكبير. تعال عبد السلام تعال. ما شاء الله تعال. عبد السلام عندي شيء. عندي شيء ما شاء الله. أجي أنا وأنا ولد بدو ما شاء الله. ولد بدو. فدو عبد السلام سوسنيا مان. أجي عبد الله. أردت إسماعيل. إسماعيل ستنو. ولد بدو.